to start work on yourself ነው like ለሰው ችግር መፍታት ሳይሆን ፎከስ የምታደርገው having a good team is very challenging የሆነ እንትን I think that's the main reason ሰዎች assume ያደርጋሉ that's ኦኬ እና እንዴት ናችሁ? ይመስገን አለ የታባቱ ሳምንታችሁ እንዴት ነበር ታዲያ? ጻድቅ was amazing hiring ሰው ሁሌ ነው ፐርፌክት ነው ፕሮዳክቲቭ ነው ሰቃኔ ነው እንትለው እኔ አይ ቲንክ ኡጋንዳ ሄደ ነበር መሰለኝ ኡጋንዳ ኦኬ እንዴት ነበር ታዲያ? or Kampala like to Kampala to be specific because they can go ኦኬ ካምፓላ ነው የሚባለው ያ ካምፓላ ዋና ከተማ ኦኬ ዋና ከተማ ካምፓላ ነበር ሰው እንዴት ነበር ቆይታ አሪፍ ነበር መጀመሪያ ኢንተርቪው ነበር ያረፍነው I thought like usually ስለ ኡጋንዳ ሲወራ ኢንተርቪው ማለት ዋና ከተማ ወይ ደግሞ ካምፓላ ውስጥ ያለችው ቦታ ነበር የሚመስለኝ ኦኬ ኢንተርቪው ከካምፓላ ውጪ ነው ያ ወደ 35 ኪሎ ሜትር አካባቢ መሄድ ነበረብን ካምፓላ ለመጓዝ ከዛ በኋላ ካራፈን በኋላ የተወሰ very hectic መጀመሪያ ላይ ግን ከዛ በኋላ የተወሰነ ሶ ማየት ምናምን ኦፖርቹኒቲ አልነበረ ከተማው እዛ ካምፓላ ነው ምናምን ነው እናት የሰማቸው ነገሮች አሉ በጣም ብዙ ኢትዮጵያውያን ኤርትራውያን እንደሚኖሩ ሰምቻለሁ ላይክ 1 ኪሎ ሜትር የሚረዝም የሆነ ከተማ አለ ሞስት ሁሉም ኢትዮጵያውያን ያሉት ብዙ ትልልቅ ቢዝነስ አላቸው ሞል ያላቸው ሰዎች አሉ ኢትዮጵያውያን ሆነው እዛው ማለት ኢትዮጵያውያን ሆነው እዛ ሞል ያላቸው ሰዎች አሉ ብዙ ቢዝነስ ትሮች አሉ ፈርሞች አሉ እዛ የሚሰሩ እሱ ሰምቻለሁ በጣም ብዙ እኔ ምንድነው ፓርኮች አሏት የሚያማምሩ ሳፋሪዎች አሏት ነገር በስም ደረጃ ለዘምዘር ይወጣል because I think 2 ቀን ነበር የነበረው ቆይታ it was very packed so unfortunately አልተቻለም ግን next time ለምን ቻንስ ይኖረኛል አይ ፐርፌክት እና እስቲ ዝም ብለን ገባንባችሁ አሪፍ ፖድካስት ላይ ያለ ነው እና ራሳችንን እናስተዋውቃላችሁ አትሊስት አዲስ ለአዲሶቹ ሰብስክራይበሮች ማለት ማን ጀመረ ጀምራለን እሺ ኤልሳቤት እባላለሁ and third year business administration and information system ተማሪ ነኝ and also I'm a graphic designer digital marketer certified virtual assistant digital marketer interior designer and yeah, I do a lot of things የራሳቸው ነገሮች ይኖራሉ ግን I'm also an artist so I have my small business that I'm running and I'm done like this week MMCY I just got hired like for thinking as a proxy voting specialist so yeah it's pretty much about me ከበቂ በላይ ተላለ ማለት ነው አሁን ምንድነው በሎቲ ብዙም ብለው ነገር የለም ያያስ ያኔውት ነገር አርቲስት ነኝ የሚለው ታስቀድማለች ብዬ ነው እኔም ባይ ዘ ወይ ከሱ ጀምራለች ብዬ ነበር I'm like least focused on that then okay that's እሺ ያሬድ ይባላል ያው በድጋሚ ከዚህ ጀምሮ ይባላል እንግዲህ ላይፍ የተለያየ ኬፕ ጭኖብናል actually so አሁን ዘን እየቀየር ነው ብዙ ሰው so I think mainly I'm a co-founder for the company called Fligela in ጨዋታዎኪ አብዛኞቹ ካወቃችሁት ከዛውጪ የተለያዩ ኢንቮልቭድ የሆንኩባቸው ኤሪያዎች አሉ ለምሳሌ የኢትዮጵያ ጌምስ አሶሲዬሽን I'm the president እዛ ላይ አዳስ ወይ ባለፈው ዩጋንዳ ሜዳ ያስኬደኝ እሱን አትለኝ ከዛውጪ አንድ ኢንተርናል ኤንጂኦ አለ አሜሪካን ውስጥ ያለ ግሎባል ጌም ጃም የሚባል እነሱ የምስራቅ አፍሪካ እና ሴንትራል አፍሪካ ሪጂናል ኦርጋናይዘር ነኝ ሶ በአመት አንድ ጊዜ እናዘጋጅ ኢቨንት አለ የተለያዩ ሴሚናርስ አሉ አሁን ዘመን አዘጋጃቸው ፋሲሊቴት ማድረግ kind of an involuntary job recently I'm nominated to be general secretary for East Africans Sports Association. Yeah, okay, good. That's a new role. So it's አላወቅኩትም እንደምሰራ ራሱ. So I think it's around ፈጥሮ ነው ይመስለኛል because like it's a new organization. So አብዛኛው ነገር from the ground up producer yeah. That's amazing. Perfect.
ሶ ኦብቪየስሊ ቢታንያ እባላለሁ እኔ ደግሞ ሶ ስለዚህ አይ ዱ ሃቭ ስታርታፕስ ኢቲኤል ይባላል። ሶ ኤዱኬሽን ሰርቪስ ፕሮቫይደር ነን። እሱ ላይ የምንሰራቸው ስራዎች ይኖራሉ። ግን ይህንንም ስላነስተነዋል ከዚህ በኋላ ሞር ስለምታውቁ ብዙ ይህንን ነገሮች አናነሳቸውም። ሶ አሁን በደንብ ኢንኮንሰፕት ዛሬ እንድናነሳ የተፈለገው ስለ ስታርታፕ ነው ዛሬ በደንብ የምናወራው። ሶ ዋይ 90% 97% ስታርታፕ ፌልስ የሚለው ላይ ስለምናወራ ምን ላይ እንዳሉ ከዛ ደግሞ ዜር አር ፌለሪቲ ሞመንትስ እነሱ ነገሮች እና ደግሞ ለሚመጡት ስታርታፖች ደግሞ ምን እናሳያቸዋለን፣ ምን ማግኘት አለባቸው፣ ምን ጠብቀው ነው የሚመጡት። ሶ ከዛ ከእነሱም ደግሞ የሚወሩ ሪፍሌክሽን ደግሞ በደንብ ይኖራል ማለት ነው። እና ደግሞ ዊዱ ሀብ እዚህ ጋር ፊት ለፊታችሁ ታዩታላችሁ ፍቃድ አለ። ሶ ስታርታፕ ላይ ያሉ ልጆች የማይመልሷቸው አይነት ጥያቄዎች አሉ አይደለ? አንዱ የማይመልሷቸው ብለን የምናስባቸው። ስለዚህ እናንተ ብቻ ደፈር ብላችሁ የጥያቄ ጠይቅልን በሉ። ካልመለሱ ቃሪያ እናስበላችኋለን። የሚገርማችሁ እኔም ጠያቄ ብቻ አይደለሁም። just like ሁሉም ነው። እዚያ we are hosts ከዛ ቃሪያውንም እንግዲህ እኔም እበላለሁ ነገር እስቲ እንደ ጥያቄው ጥንካሬ ማለት ነው። ሶ በተቻለ መጠን ኦፕንሊ ለመመለስ ሞክራለሁ። ቃሪያው ሳይበላ ሱፋችንን ብቻ ጠጥተን እንወጣለን። ግን እስቲ የእናንተን ጥያቄ ይሆናል ብዬ አስባለሁ። ኦኬ ሶ እስቲ እንጀምር። ሶ ዋይ ዱ በቃ 97 ስታርታፕስ ፌል ያደርጋል እና ደግሞ እንደወጣት ደግሞ 97% ቻንስ ያለው ነገር ላይ ደግሞ ለምንድን ነው እኛ ደፍረን የምንገባው? በቃ ሪስክ ያለው 97% ማለት ነው። በቃ ፌል ያደርጋል የተባለ ነገር ይሞታል የተባለ ነገር ላይ ለምን ወጣቶች ይገባሉ? ሶ what are the assumptions የሚያዩት ነገር አሲዩም አድርገው የሚመጡት ነገር ምንድን ነው? ኤክስፔክቴሽን ናቸው። ከአንተን ጀምረሽ ኮጣት አንደበት በሰማት Okay. I think what I notice is that I think people are obsessed with the idea, not the actual solution. And not like when you're obsessed with the idea, actually a solution like ለሰው ችግር መፍታት ሳይሆን ፎከስ የምታደርገው like ideal ላይ ነው ወይ ideal incubate አድርገህ like something create ማድረግ ነው. I think that's the main reason. Yeah, I'm noticing from a lot of people. ኦኬ ሶ ስለዚህ አንተስ ምን ትላለህ? ኤክስፔክት የሚያደርጉት ነገሮች አሉ። በጣም ቀለል አድርገው ያዩታል። አንዳንዶቹ ነው ከበድ አድርገው የሚያዩት አሉ። ግን በቃ ስታርታፕ ሲባል ኢዚ ማኒ ሜክ የሚደረግበት ቶሎ ሰክሰስፉል የሚሆንበት ነገር ነው የሚመስላቸው። ሶ አንተስ በዚህ አንጻር ምን ትለዋለህ? አሜን እድለኛ ግሩፕ ልትሆን ትችላለህ። I mean you can't conclude everything based on like የሆነ ያለ እንትን facts ግን of course there might be a chance when if you are lucky የሆነ አሪፍ ሎተሪ ሊደርስ ይችላል። እንደ ድንገት ቢዝነሱን አቋቁመው ደግሞ ምን ፖሊሲ ይዘርግ ይችላል ያንን ነገር ሰፖርት የሚያደርግ እና በኋላ an investor and like you're rich ሊሆን ይችላል ነው። ግን the problem is any startup or any founder or entrepreneur እንደለው ቅድም ሳሜሽን ያደረገችው አንደኛው ነው that obsession because ሁሉ ጊዜ ነው የምንለው አይደለም ምንድነው ብዙ ሰዎች ሲያወሩ ከሰማቻቸው ልጅ እንዲኖረኝ ይፈልጋለሁ። አብዛኛው ሰው የሚለው ልጅ ማሳደግ ይፈልጋለሁ። ያለ እድሜ ልክ ካደጋ ልኩን እንኳን አትሊስት 20 ዓመት ካደጋ እንደሚኖር አታስበው። ሶ ያቺ ነገር የምትወጣው ዘመኑ ልጅ ሲወለድ ከዛ በኋላ ነው ሰው ልጅን ለማሳደግ እንትን እንዳለው ማለት ነው። ሶ መውለድ በጣም ቀላል ነው፣ ማሳደግ ነው አከፋ መንገድ አይ ለመውለድ ራሱ ኮምፕሊኬሽኖች እንዳሉት ነው ግን like figurative speech I think it's the first step ነው የሚጀምርበት ቦታ ነው። ጓደኞችን ሰብስበህ አይዲያውን ነግራቸው ሲስማሙ ተወለደ ማለት ነው። ሳብ ቴክኒካል የሆነ ፕሮዳክት አውጥተህ ስታቀርበው that's something else like እሱን ደግሞ ወደ ማርኬት ማውጣት ከዛ በኋላ ወደ ቢዝነስ ማሳደግ ሰስቴን ማድረግ ያንን ነገር that's another so እነዚህ ነገሮች በሙሉ ያንን ፐርስፔክቲቭ አያዩትም። ግን ጥሩ ጥያቄ ነው። ለምንድን ነው 97% ፌል የሚያደርገው ምን ነገር? አንደኛው ቀደም ያልነው ይሄ ሪዝን ኦብሰሽን with idea not seeing like the whole picture ምንድነው የሚከድበት ጉዞ ምን ይመስላል የሚለው ነገር አለማየት አንደኛው ችግር ነው። ግን እሱ ብቻ አይደለም። በተለይ I mean this is international data 97% በእኛ ሀገር I think it's even worse ከዚህ ሊብስ ይችላል። like we have so many incubations ምንም ይሄን የምንላቸው ሪዛልቶች አሁን እያየንባቸው ያሉበት ሪዝኖች በጣም ብዙ ሪዝኖች አሉ። አንደኛው I think አሪፍ ጥያቄ የሚሆነው ለምንድን ነው ልጆች ስታርታፕ የሚጀምሩት? ወጣቶች ለምንድን ነው ወደ ስታርታፕ የሚገቡት የሚል ጥያቄ አሪፍ መልስ የሚሰጠኝ ይመስለኛል። ምክንያቱም እዛ ጋር ነው ትክክለኛው መልስ ያለው።
ያው በስታርታፕ ጋራጅ በር ፕሮግራም አለን ፊገላ ውስጥ ብዙ ኢንተርፕረነርስ ኮንሰልት የማድረግ ቻንስ አግኝተን ነበር። ወደ 87 አካባቢ ኢንተርፕረነርስ ኮንሰልት አድርገዋል። አንደኛው እዚህ እሱ ናቸው። እና ዋን ቲንግ በዛ ውስጥ ያገኘነው ፓተርን ምንድነው ኢቭን ዶ ላይክ እነሱ ራሳቸው ቃል በቃል ባይሉትም ያንን ነገር ግን አብዛኛው በፍራቻ ነው የሚገባው። ወደፊቱም ፍራቻ ነው። ለምሳሌ አብዛኞቹ ነምበሮች ካያቸዋቸው የዩኒቨርሲቲ ስቱደንቶች ናቸው። አብዛኞቹ ትልቁ ፍራቻቸው ምንድነው ዩኒቨርሲቲ ድረስ ሲወጡ መመረቅ ተመረቀው ሲወጡ ስራ እንደማያገኝ ያውቁታል። ውስጥ ስሊም ቱ ማን ነው ስራ የማግኘት ቻንስ በተለይ በተቀጣሪበት ደግሞ ለማግኘት ዛት ወለ ፈጣን ሎተሪ እንደምፋቅ ማለት ነው። የማግኘት ቻንስ በጣም አነስተኛ ነው። ያ ፍራቻው ነው ኦልሬዲ ያለ በታላቅ ወንድሞቻቸው አይተውታል። እናቱን ያምቻ ለክ ወጥቶም ራሱ ሰርኩሌት የሚያደርግ ኢንፎርሜሽን ሳባው የሆነ ፍራስትሬሽን ክሬት የሚያደርግ ነው ልጆቹ ላይ። አንደኛው እንትን ምንድነው አለመቀጠር ነው ወይ ደግሞ ስራ አጥነት ፍራቻ የሚገባ ሰው አለ። that's a problem, that's a huge problem። ምክንያቱም that's not a good invent ወይ ደግሞ አንድ ኢንተርፕረነር የሚያስፈልገውን ኤቲኬት ያኙ አይደለም። of course that's a good motive ሊሆን ይችላል good motive ፍራቻው ግን እሱ ብቻ በቂ አይደለም። የሆነ ኤቲኬት ቢልድ መደረግ መቻል አለበት። ፐርሲቨራንስ ክሪኤት ፕሮብሌም ሶልቪንግ የሆነ ማይንድ ሴት የምንላቸው ነገሮች እነዛን መቼ ያገኙታል ነው። አብዛኞቹ ያንን የሚሰጣቸው የለም ወይ ደግሞ ያንን ሳይወት ያልፋሉ ነው። የሆነ ቫሊድ ዲስአፖይንትመንት ውስጥ ነው ብዙ ጊዜ የሚቆዩት because ያሰቡትን ነገር ደግሞ ያገኙትን ከዛ በኋላ ገብተው ሲጀምሩት ማለት ነው። አንደኛው በሰዎች ላይ ወይ ደግሞ አዌርነስ ኢሹ ትልቁ ችግር ወጣቱ ላይ ያለው አዌርነስ ኢሹ። ለምንድነው ስታርታፕ ቢልድ ማድረግ ለምንድነው ቢዝነስ የሚቋቋመው? ቢዝነስ ማለት ራሱ ኢንጂነራል ምን ማለት ነው የሚለው ነገር እንደ ማህበረሰብ ያደግንበት ነገር አይደለም ማለት ካሰባችሁት። ለምሳሌ ዩሮፕ ላይ ብንሄድ ወይ ደግሞ አሜሪካን ብንሄድ ወደ ኤዥያ ብንሄድ they've been through revolutions ከመጀመሪያ ኢንፎርሜሽን ከኢንዱስትሪ ኤጅ ወጣው ከአግራሪያን ኤጅ ወጣው ወደ ኢንዱስትሪ ኤጅ ሲገቡ ከኢንዱስትሪ ኤጅ ወጣው ወደ ኢንፎርሜሽን ኤጅ ሲገቡ አሁን እስካሉበት ድረስ ከሚደርሱ ብዙ ነገር አልፈውታል፣ ኖረውበታል። ያንን ነገር ያም ቢግ የሆነ ኮርፖሬሽንስ አሁን ላይ በሰዎቻቸው አትሊስት ወጣቶች እንኳን ባያውቁ በሰዎቻቸው ያደጉበታል። ትልቅ ኮርፖሬሽኖች ውስጥ ያደጉት ትልቅ ኮርፖሬሽኖችን ቢልድ አድርገዋል። ኢትዮጵያ ውስጥ ትልቅ ኮርፖሬሽኖች አብዛኞቹ የመንግስት ናቸው። ፕራይቬት ፓርትነርስ መንግስት እንትን የለውም፣ ኮርፖሬሽኖች የላቸውም። ቢዝነስ የሚባለው ነገር የለንም ነው how ምን in general so አለ there is a huge misconception between ሽቀላ እና ቢዝነስ that's true አይደል? ምክንያቱም እያንዳንዱ ሰው የሚሰራ ሰው የሚያስበው ብር ማግኘት ማለት ቢዝነስ ነው ብሎ ነው የሚያስበው። ቢዝነስ ማለት ግን እሱ አይደለም። ቢዝነስ ማለት ቫልዩ ክሬሽን ነው። የሆነ ማህበረሰብ ትልቅ ችግሮችን ያሳደዱ መፍታት ነው። በዛ ብዙ ሰዎች መጥቀም ነው like hiring ብዙ employees ማለት ነው። ትልቅ ኢኮኖሚካል አድቫንቴጅ የሚፈጠር ነገር ቢዝነስ የሚባለው that's by definition ማለት ነው። ያ ነገር it's missed መጀመሪያ like short term benefit-ን መጀመሪያ የሚያዩት ለምሳሌ I think there is a bias ራሱ ለምሳሌ ቲቪ ላይ ሲቀርቡ ሰዎች ልጆች የሚያዩት ነገር አለ። ለምሳሌ አብዛኛው ሰው የሆነ ኢንተርፕረነርነትን ወይ ደግሞ በተለይ ቴክ ላይ የሚሰሩ ልጆች አይዲያቸው ደግሞ አይዲያው ምንድነው የነሱ ኤግዛምፕላቸው ሲሊኮን ቫሊ come on that's another illusion ወጣቱ ላይ እየፈጠረ ያለው because like glamorizing entrepreneurship exactly በጣም ተጋኑ አሁን ነገር ነው የሚቀርበው like the failure 97% አይቀርም የሚቀርበው 3% አይቀርም ግን so like ሲሊኮን ቫሊ ሜንሽን ስታደርግ ለምንድን ነው በሲሊኮን ቫሊ እንደ ኤግዛምፕል ማን ይዞኛ ሀገር ላይ ስራ ለመጀመር because there is no infrastructure ሀገሪቷ ስታርታፕ የሚባለው ነገር አታውቀውም። ኢንጀነራል አሜሪካን ውስጥ እና ዩሮፕ ውስጥ ብትሄድ ሪኮግናይዝ ተደርገዋል ስታርታፖች። ዩርናት ቢዝነስ ዩርናት ኤስኤምኢ ዩርናት ኤምኤስኤምኢ ዩአር ስታርታፕ ኢኖቬሽን ይዘህ ትመጣለህ ተብሎ ስለሚታሰብ የተለያየ ኢንሰንቲቮች ፕሮቫይድ ይደረጋሉ የተለያየ ሀገራቶች ላይ you have no infrastructure የምታደርገው ኢትዮጵያ ውስጥ that's ከኢንፍራስትራክቸር አንፃር ወይ ደግሞ ከፕሮሰስ አንፃር ሀገሪቷ የሌላት ነገር ነው። ቅድም ያወራነው ከፒፕል አንፃር ሰው አዌርነስ የለውም እንዳልነው ማለት ነው። ኢንፍራስትራክቸር ዋይዝ የለንም ነገር ሪሰንትሊ ነው ስታርታፕ አክቱ የጸደቀው ገና ኢምፕሊሜንቴሽን ላይ ይወረደን ያለው ሪሰንትሊ አይ ቲንክ ገቢዎች ራሱ የሆነ መግለጫ ሰጥተው ነበር። ስታርታፕ ላይ ያላችሁ ሰዎች ነገር ወጣችሁ ተመዝገቡ like you have like some incentives I think incentive ናቸው ነበር የሚል አጥቃቢ አይደለም እስቲ because the core problem is incentive አይደለም or like ታክሶችን ታክስ ነው ከባድ ችግር ታክሶች ከተነሱ
የሚሰሩት ቢዝነስ ላይ ካሽ ፍሎ ይኖራቸዋል like they can sustain so ያን ነገር I think አሁንም የተረዱት አይመስለኝም ገና እሱን ሶልቭ አድርገም ገና ነው እሱ ኢንቨስተር የሚባል ነገር ኢትዮጵያ መንግስት አያውቀውም ገቢዎች ሚኒስቴር የማያውቀውም so አንድ ሰው ኢንቨስት ሲያደርግበት ቴክኒካሊ ገቢዎች እንደሚቆጥረው እንደ ኢንካም ነው የሚቆጥረው that's a problem እንዴት አድርጎ ወደ ካፒታል ተቀይሯል ከኢንቨስተሩ ገና ኢንቨስተሩ ብር ሲልክልህ $1 ሚሊዮን ብታገኝ ያን $1 ሚሊዮን ገቢ እንዳገኝ እንዳስገባ እንደ ገቢ ከተቆጠረ እና ታክስ ከተደረገ ኦልሬዲ ሎስት ላይ almost 35% of ያንን ነው and it's even worse ያንዳንዱ ከዛ በኋላ ካልተወራረደ ነው ወደዚህ ካልተወራረደ ታናዘር ኮስት እንደገና ሌላ 30 እስከ 10% additional tax አለው so you lost everything ማለት ነው so infrastructure in general የለም እሱ ራሱ so it's really hard to start build ማድረግ አሁን ላይ ባለው ኮንቴክስት ላይ አምናችን painting beam የሆነ ፒክቸር ግን like it's really hard አሁን ላይ ባለው እንትን ግን አሁን ላይ አንሞክረው ማለት አለ of course like አሁን መሰራት አለበት ስንሰራው ነው መንግስት ያለውን አመለካከት የሚቀይረው አሁንም ያለው ራሱ የስታርታፕ ፓክቱ የጸደቀው because 15 ዓመት ድረስ የቆየ ስትራግል ስለነበር ነው ምንም ካልሰራ ምንም ነገር አይኖርም so ሲሊኮን ቫሊ እንደዛ ነው ቢልድ የተደረገው መጀመሪያ ኢንተርፕረነሮችን የመጡት ከዛ በኋላ ችግሩ መጣ ከዛ በኋላ ችግሩን ለመፍታት መንግስት ሲሊኮን ቫሊ ላመቻቸ ነው that's how it works ሲሊኮን ቫሊ ሊኖር አይችልም ኢትዮጵያ ውስጥ እና ከዛ በኋላ ኢንተርፕረነሮች አይመጡም so ያን in general like the whole ecosystem መረዳት that's something I think ሙሉ ሰው ላይ ነው የሚገባው ከሁሉም መንገድ ግን አሁን ምልህ አሁን ለምሳሌ ዩኒቨርሲቲ ላይ እስካሁን 3% ነው ኢቭን ያለፈው ደግሞ አለ so እሱ ራሱ ፍራቻ ነው ያ ሁሉ ህዝብ ራሱ አለ አይደለ ሌላ ራሱን ይቻላል ስለዚህ ሲያስበው የነበረው አንድ ትምህርት መንገድ ነበረ እሱን ሳተ ሲስት አስበው ያ ሁሉ ምንድን የሚያስበው በቃ እንደ ወጣት ደግሞ ገንዘብ ያስፈልጋል አይደል ሰው ለስራ ላገኝ ብሎ ነው የሚሄደው እሱ ብቻ አይደለም ደግሞ ግራጁዌት አደረገ እኔ አሁን ለምሳሌ ኢንተርንሺፕ ላይ ነን ወደ ላይ እየሰራን እኮ ነው ላብ እየሰራን እና ልጁ አለና ያወራን እና ኦኬ እና እንዴት ነው አይ ብትገባ እንደዚህ ፋብሪካ ብትገባ ነው በደንብ ብር ያገኛል ማለት ነው ይከፈል እና እሺ ቆይ አንተ ስንት ነው አልኩት ማለት ተስፋን ያስቆረጠኝ የሚለኝ በቃ ቢታኒያ በቃ ሌላ በርኒንግ ምክንያት ዞረ እንዳተ በቃ አንድ ጊዜ በቃ አንተ ፍራስትሬት ሆነ ይላል እንትን ሲሉ ሌላ ምክንያት ነው የሆነ ጭራሽ በቃ የማይሆን ታዲያ በሳምንት 6 ሙሉ ቀን እየሰራህ ምናምን የሚከፈለን ስትሰማው አይመጣው ጭራሽ ማለት ነው ጭራሽ ነው የማይመጣው አሁን ቁጥሩም ራሱ በጣራው የማይሆን ቁጥር ነው አስቡ ያ ሁላ መተምረህ ምናምን አይመጣው ኢንዱስትሪ ስትሪ ይሰራው ከዛ ጭራሽ ማለት ነው ከዛ ደግሞ ለኔ የነገረኛው ሌሎች ከብሎ የነገረኝ ከሱ ሪፈረንስ አንፃር ነው ብዙ ብር ያወራው ገብቷላ ሶ ስቲል በጣም ከዛ እንደሆነም ጭራሽ አንዴ በኪራይ ከራይ ራሱ አይችልም አይመጣውም ገብቷላ አይመጣውም ስለዚህ እንዴት ነው ራሱ ስለዚህ የሚያስቡት ምንድነው የሚገርምሽ ሌላ ልጅ አለ ኢንተርንሺፕ አብረን ስንሆን ማለት ነው እሱ አሁን እዛው ያለ ሰው የሚያሳየን ምናምን ልጅ ነው እንደዚህ ያለ እሱ ዛፎች ነው ትሬድ ያደርጋል ገብቷል በቃ ሌላ ዳይሬክሽን እየሞከረ ነው እየሰማን ተናይልም እና ይሄ ነገር ደግሞ ድራይቭ ያደርጋል ይገፋል ፑሽ ያደርጋል so I have to do business I have to start up እና የሚለውን ነገር ከዛ እዚህ ላይ ደግሞ አብሮ ምን ይጨመራል እንደመላ ሀገር ደግሞ ምን ይባላል በቃ ኢንተርፕራይዞችን ማፍራት እንፈልጋለን ደግሞ ይባላል so በጣም ቅድም ያለች ወርድ በጣም ማኒፌስት አድርጓል በጣም ተገፍቷል so ይሄን ስትሰማ በቃ አንተም መሆን ይችላል ብለህ የምታስበው so this is ሌላኛው ሜቢ assumption ናቸው ስለዚህ አንደኛ የሆነ assume ራሱ ያደርጉ ፕሮብሌሙ ራሱ በቂ ነው የሆነ ነገር እንዲጀምሩ ለማድረግ ማለት so what do you say Zilis so is it the problem ራሱ enough አይደለም ግን I think so የሆነ ሰው ኮላተራል መሆን አለበት like የሆነ ኢቮሉሽን ለመርዳት that's my perspective እነዚህ ነገሮች ላይ ቅድም ቢዮ ነበር የሆነ ሰው መጀመር አለበት የሚለው ነገር ማለት ነው so የመጀመሪያው shift is a culture shift ነው so ማህበረሰቡ ገና ነው ላይ በኢንዱስትሪያል ኤጅ ላይ ያለፈ ማህበረሰብ ስላልሆነ ያንን ነገር መማር መቻል አለበት so ያ ነገር ሲማረው የራሱ ሲያረጋው ያ ማህበረሰብ ካልቸሩ ነው ይባላል የዛ ማህበረሰብ መገለጫ ይሆናል ማለት ነው እሱ መጀመሪያ ቢልድ ማድረግ አለበት so that's why አሁን ፑሽ እየተደረገ ያለው ኢንፎርሜሽን ሁሉም ሰው እንዲጀምር እየተደረገ ያለው because ሁሉም ሰው ኦንቦርድ ተደርጎ እንዲጀምር ነው የሆነ ሰው ሁሉም ሰው ነው መርከብ ላይ ይገባ አብረን እንቀዝብ ነው የማይወቅ መርከብ ማባለው ያላጋናል ግን የሆነ ሰው ይደርሳል እዛ ቦታ ላይ መጨረሻ ከዛ ተሱም ማሉ ያ እሱ እዛ ላይ ነው ያለ ነው ገና that's why አሁን እያየን ያለነው ነገር በሙሉ እየተፈጠረ ያለው because
ያ ካልቸር ሴት መደረግ ስላለበት ነው ማህበረሰቡ አዳፕት ማድረግ መቻል አለበት ወደዚህኛው ወደ አዲሱ ሞር ሪስኪየር የሆነ ግን ደግሞ ካለፈልን ደግሞ የሆነ አንድ ቢዝነስ ከወጣ አንድ ወጣት ልጅ ካገኘ ብዙ ነገሮች መቀየር ስለሚችል ማለት ነው። ታሶ አሁን የአሜሪካን ሆል ስታርታፕ ኢኮሲስተም በታየው ያ ምን ጠቅሳቸው በጣም ትንሽ ናቸው ግን የሚሰሩ ስንት ናቸው? ያው ነው ክሉ ታውዘንድ ኦፍ ስታርታፕስ ነው አይ ነው ክሉ ምን ዳታ እንዳላቸው ግን በጣም ብዙ ታውዘንድ ኦፍ ስታርታፕ ነው ኢንኩቤት እየተደረገ ያሉት ግን ምናቃቸው 15 16 ቢሆኑ ናቸው። ጉግል ስፖቲፋይ ምንጠቅሳቸው በሙሉ ኤግዛክትሊ ምንጠቅሳቸው በሙሉ በጣም ትንሾቹ ናቸው የተሳካላቸው ግን እነሱ ምን ያህል ታውዘንድ ኦፍ ፒፕል ነው የቀጠሩት ምን ያህል ኦፖርቹኒቲ ክሬት አድርገዋል የስራ ድል ፈጥረዋል ያንን ኢምፓክት ካየሁት ነው መንግስት ማድረግ ከማይችለው በላይ የሚያደርጉት እነሱ መንግስት መስራት የሚችለው ነገር ያን ፕላትፎርም ካመቻቸላቸው እነሱ ክሬት የሚያደርጉት ትልቅ ኢምፓክት በጣም ብዙ ሰው መጥቀም ይችላል ብዙ ኢኮኖሚ ድራይቭ ማድረግ ይችላል ብዙ ፎሬን ከረንሲ መምጣት ይችላል ሶ ኦብቪየስሊ ግን ቀደም እንዳልነው ነው ሹድ ቢ እንትን ማምለጫ ቦታ መሆን የለበትም። ኦኬ እሺ አሁን ደግሜ ማምለጫ ቦታ የለም መሆን የለበትም ነው መጀመሪያ አይ ቲንክ አንድ ሰው ቢዝነስ ማን ለመሆን ወይ ደግሞ ቢዝነስ ማን የሚለውን እንተውና በጣም ቬሪ ፋር ፊችድ ነው ሶ አንድ ስታርታፕ ፋውንደር ለመሆን አንድ ሰው መጀመሪያ ለምንድን ነው የሚጀምረው የሚለውን ጥያቄ መመለስ መቻል አለበት። ያ ዘማ ምን ማራቶን ሯጭ ነው መሆን የሚፈልገው የሚል ከሆነ ማራቶኑን ከሮጠ በኋላስ ምንድን ነው የሚያደርገው ከዛ በኋላ? ኦኬ ስለዚህ መጀመሪያ መመለስ ያለበት ጥያቄዎች አሉ። ለምን ኦኬ ለምንድን ነው ቢዝነስ ማቋቋም? እሱን ደግሞ በርኒንግ ምክንያቱ ፕሮብሌሙ እሱ በቂ አይደለም ወይ? The reason you mentioned ያ አሁን እሱ ምልህ አሁን እዛ ጋር አሁን እያየ ምን ልትሉ ትችላለህ? እሱ ለመጀመር ምክንያት አይሆንም ወይ በቂ ምክንያት አይሆንም? ብዙ የሚይዙ ነገሮች አሉ። It's not easy. I think being a founder or like being a businessman is a privilege if you can afford. ምክንያቱም በጣም ብዙ ሳክሪፋይስ አለ። So are you ready to sacrifice እነዛ ነገሮች? አሁን እነሱ ስለዚህ እሱን አያውቁትም ነው ጆርኒው ላይ የሚያጋጥማቸው ነገር ባለማወቃቸው ነው የሚገቡበት ነው። አትሊስት ሁሉንም ነገር ባታየው ግን ሰማው የሆነ ትንሽ ፒክቸሩ ማየት አለብን። ምን ኮስት ሊያደርገኝ ይችላል የሚለው ነገር ያው ብዙ መጀመሪያ ገንዘብ አይደለም የሚያስፈልግ ቢዝነስ ለመጀመር መጀመሪያ ፐርሰናሊ ምን ያሳጠኛል ያን ነገር ይሄ ጆርኒ የሚለው ነገር ያንን ካልኩሌት ካደረገው በቂ ነው በጣም በቂ ነው ያንን ካልኩሌት ካደረገው በጣም በቂ ነው። ከዛ በኋላ ስናት አባውት አይዲያ ማንም ሰው አለው እኮ ያ ኤክስኪዩሽን ላይ የሚሄዱ ላይ ነው ያንን ፕሩቭ አድርገህ ሰዎችን ይጠቅማል አይጠቅምም ወይ ሰዎች ይከፍሉበታል አይከፍሉም ወይ ያን ነገር ማረጋገጥ ነው ከባድ ፓርት እንጂ አይዲያ ማንም ሰው አለ ያ ግን ኢት ቴክስ ታይም። አሁን ለምሳሌ እንትን ሲመጣ አይዲያ መጣልኝ ኤክስኪዩዝ ላድርገው ብዬ አንድ ሁለቱን በራሴ ልጀምር እችላለሁ በራሴ ባለኝ ነው ምናምን ስታርታፕ ደግሞ ኢት ቴክስ ታይም አይደለ በጣም ቤር ሚኒመም ሜቢ ቤር ሚኒመም ባንደው 3 ምናምን አመት ሊፈጅብህ ይችላል። ሶ በዛ 3 አመት ውስጥ አሁን እንዳልከው ነው ኢንኩቤሽን ስላለ ሌሎች ያሉ ነገሮች ሲኖሩ ምናምን አሪፍ ነው። እኛ ሀገር ያ ካልቸር የለም። ያ ልጅ አሁን በእርግጠኝነት ከሆነ ያህል ጊዜ በላይ ቆይ ያ የተለመደው ስታርታፕ በቃ የሆነ ያህል አመት ይቆያል። አመትም ራሱ ላይ ሆን ይችላል ፌል ያደርጋል። ሶ የሚያግዛቸው ያ ካልቸር ስለሌለ ማለት ነው። ሶ ስለዚህ ለዚህ ደግሞ እንደ ኢንቨስተር ደግሞ ብንሆን ደግሞ ለምንድን ነው 97% ፌል የሚያደርግበት ቻንስ እያለ ኢንቨስት የምናደርገው? ቻንስ አሁን ሪስክ ነው because it's a random working to be honest. ለምሳሌ I think there's another data ሰዎች የሚያዩት ዳታ ለምሳሌ አንድ ስታርታፕ ሁሉም ስታርታፖች I think from the whole ecosystem 97% ይወድቃል ይላል። ግን ለምሳሌ ኢንተርፕረነሩ አብዛኛው ሰው አያወራም። ኢንተርፕረነሮችን ደግሞ ካያቸው usually አንድ ኢንተርፕረነር አትሊስት አራተኛው ወይ አምስተኛው ቢዝነስ የመሳካ ቻንስ በጣም ሃይ ነው። እያልኩ ያለሁት ስለዚህ ኢንቨስተርስ ኢንቨስት ማድረግ ያለባቸው ቢዝነሱ ላይ ሳይሆን ኢንተርፕረነሩ ላይ ነው ማለት ነው። ሶ እኛ ጋር ግን የተለመደው ምንድነው ኢንተርፕረነሩ ላይ ሳይሆን በቃ ያበላኛል ስንት አገኛለሁ ብለህ ነው የምታስበው እንጂ አሁን እንደዛ ማድረግ ነው። አሁን ለምሳሌ ኢንኩቤሽኑ መኮ ሲሆን እኮ የሆነ አንድ ስታርታፕ ላይ ነው እንጂ በቀጣይ ፌል አድርጎበት መጣ አይ ዶንት ቲንክ ማስተር ካርድን ፈንድ የሚያደርግ ምናምን አይመስለኝም። ሶ ስለዚህ ኢንተርፕረነሩ ላይ አይደለም ኢንቨስት የተደረገ ሶ እንጂ አሁን ለምሳሌ ቢሆን ኖሮ አንዴ ፌል ሲያደርግበት ተምሯል ለምን ፌል እንዳደረገበት ምን ነገሮች ነበር። ሶ ቀጣይ ሲሰራው አትሊስት የተሳሳተውን ፕሮብሌም አይደግመው አትሊስት በግማሽ ያክል የሆነ ያህል ይቀንሳል። ሶ ኢንቨስት የሚደረግበትም የሆነ ያህል ነው የሚቀንስለት።
ያ ቱ ቢ ኦነስት እኛ ምንም ኢንቨስተር የለንም አሁን ላይ እኛ ጋር የለም ኢንቨስተር የሚባል ነገር የለም። ቤተሰብ ነው በለኝ ሲናሪዮ ውስጥ መጀመሪያ ተቀምጦ ሴት መጣርቅ የለም ግን አሲሚሌቲንግ ይል ነገር if you are talking about the developmental partners የሚያመጧቸውን ፈንዶች they are not healthy to be honest። አብዛኞቹ ጋር የሚያደርገው ሳማው እነሱ ከሚፈልጉት አጀንዳ ጋር ነው። አገሪቱ አሁን ላይ ከሚያስፈልጋት ካሉባት ችግሮች እነሱን ለመፍታት ተብሎ የሚመጡ ነገሮች አሉ። that's why like it's ምንድነው ሞኖዲያ ምናምን ወዲያ የሚባለው አማርኛ በጣም ተወው ልክ እንደዛ ነገር ነው የሚመስለው። ለምሳሌ የሚመጡ እንትኖች አሉ ግራንቶች አሉ like ፊንቴክ ላይ ኢኮመርስ ላይ አሉ በጣም ብዙ አግሪቴክ ላይ ሰማው ትንሽ እንደም አላይ እንዲሆነው አግሪቴክ ነው ሰማው ይሄ ሮ ማቴሪያል ኢንቨስት ከምንተነው ወደ ውጭ ኤክስፖርት ከምናረግ አትሊስት ቫልዩ አድ እናደርግበት ሮ ማቴሪያል ላይ ከዛ በኋላ ወደ ሰከንደሪ ኢኮኖሚ ላይ ገብቶ ማኑፋክቸሪንግ ውስጥ ገብቶ ወደሚጠቅም ነገር ተቀይሮ በደህና ዋጋ ወደ ውጭ ይወጣ ኤክስፖርት ነው አትሊስት ማሳደግ ይችላል። ታስ አውር ፕሮብለም ስራቶችን ምንድነው ስራት ቁጥሩን መቀነስ አውር ፕሮብለም ፎሬን ከረንሲ ነው አውር ፕሮብለም እነዛ ነገር ሶልቭ ያደርጋሉ። አሁን አይ ቲንክ ሁሉም ሰው መሰከር አለ ነው እንደዛ አይደለም ያደርጋል። ቀደም ያልነው ሁለቱ ነገሮች ተያይዘው ነው ገደል የሚገቡት። ያብር የሚፈልገው ልጅ አለ ከዛ በኋላ እዚህ ጋር ማይሆን ግራንት ይዞ የሚመጣው ሰው እያለ ሁለቱ አንድ ላይ ይገናኛሉ። ከዛ በኋላ ግራንት በመጣ ቁጥር ምንድነው የሚያደርጉት ልጆቹ ስማቸውን እየቀየሩ ግራንት ማሳደር ነው። ሶ ግራንት አይ ቲንክ ሃንተርስ ነው የሚባሉት ግራንት ፕላነርስ ሶ ሌላስ እዚህ ጋር አይ ቲንክ ኤሌክስ ፒች ላይ ነው መሰለኝ የነበሩ አሉ ብቻ የሆነ ልጆች ነበሩ እንዳልከው ለሚመጡት ግን አንዳንድ ጊዜ ፒች ይደረጋል አይዲያ ይኖራል። አይዲያውን ግን በቃ ማርኬተብል መሆን ከቻለ ሶ ግራንት ላይ ብቻ የሚያሰዱ ልጆች አሉ። እሱ ራሱ ሌላ ፕሮብለም ነው ወይስ ሌላ ኢሹ ይሆናል? ግራንት ማሳደድ ያ I mean ራሱ ቃሉ ይናገራል። I think it's a problem. I mean like ግዴታ በላይ ሁሉም ነገር ችግር ነው አይደለም። ግራንት ማሳደዱ ችግሩ ነው ሳይሆን ግራንቱን አሳዳሚ ነው የምታረግበት ነው። መኪና ያልገዛበት ነው ጌሚንግ ላፕቶፕ ገዛበት ነው የሆነ ሳፋሪ የሆነ እንትን ውስጥ ኡጋንዳ ውስጥ ሄደ ሳፋሪ ትዝናናበት ነው። ለዛ ጎን እያሰብክ ያለው that's a problem. you are consuming የሆነ የሚጠቅም ነገር ማለት ነው። that's a problem. ግን እያሰብክ ያለው በኋላ ያስቀመጥከው የሆነ ቢዝነስ አለ ሶስቱን ለማሳካት የሆነ ብሮችን እያሰባሰብክ ነው ያለው ክራውድ ፈንድ እያረክ ነው ያለው because it's very hard ክራውድ ብሮችን መሰብሰብ ለቢዝነስ እና ምን ነገር ለመጀመር that's a valid point. that's a very strategical point of view. So the problem is the motive ነው ለከዛ በኋላ የምታረገው ነገር ነው የምታሳድደው በየቦታው ይርክ ብር ለመቃረም ከሆነ that's a problem. ያ እሱ ራሱ ሌላ that's not sustainable. ለምን ከካሰብኩ ላይ ግራንት ያከም ልታረግ ነው ለዘርፍ ነው ተከተውስጥ ደግሞ ሰምተም በጣም obsessed ይሆናሉ ግራንት ማሳደዱ ላይ እና they forget about the like developing the idea itself. yeah I think ትልቁ ቀደም ቢታ በደም ማስተታል ነው investing the use investing on the use የሚለው ነገር ማለት ነው። I think one thing እኛም ፎከስ ማድረግ ያለብን እዛ ላይ ነው። እንደ ሀገር ኢን ጀነራል I think next ፎከስ መደረግ ያለበት እዛ ላይ ነው because idea it's too early when I ያገኝቷም ደግሞ ፒክቸር አለ ገና ኢንተርናሽናሊ ቢልድ መደረግ አለበት ኢንቨስተብል የሆነ ሲቲ መሆን አለበት አዲስ አበባ። ለዛ ነው አሁን ለዚህ ስትራዱ ስራ ሞር ወደዛ ነው እያተኮረ ያለው ሶ ኢንቨስተሮች በቀላሉ እዚህ መተው መኖር ኢንቨስት ማድረግ እንዲችሉ ተብሎ ነው ቢልድ እየተደረገ ያለው። ሶ ያን ፒክቸር ክሬት ማድረግ ታሳና ዘር ወርክ ግን እንደሚንታይም ወጣቱ ምን ማድረግ ይችላል? I think that's something we can control. I think አሁን ሜንን ፕሮግራም ለሚሰሙት ወጣቶች ከሚጠብቁ የሆነ ነገር ቢያደርጉ አሪፍ ነው። ዛሬ ራሳቸው ላይ ቢሰሩ ስታርትአፕ ቢዝነስ ቬሪ ጁሪ ፍሬንድ I think በተለይ ደግሞ ተማሪዎች ሆኑ 12ኛ ክፍል ውጤት መልመጣላቸው ልጆች ካሉ ብዙ ጓደኞች አላቸው ስታርትአፕ ቢዝነስ ያኔ ይሞክሩት ይማሩበት እዛ ፋዝ ላይ so the better way is like to start work on yourself ነው because ሌላው ነገር ራሱን ይሰራል በጊዜ ይመጣል። መጀመሪያ ራሳቸው ላይ ሰው ስቶሪ ለዚህ ኮንክ በተለይ ደግሞ 18 19 20 that's a good time to learn ብዙ ነገሮችን so ብቻ መጀመሪያ ሰዓት recommendable because it's very challenging. so አሪፍ የሚሆነው ጠዋት እንቅልፍ ሲወስድ ወይ ደግሞ እንቅልፍ ትንሽ ሲከብድ መጥቶ የሚከሰከሰ ጓደኛ ያስፈልጋል። ተነስነስራበት ነገ ነው ነገር ተፈራሰቱ ስለራሳው አይደለ ያ ጓደኛ ያስፈልጋል። እነዛ ጓደኞች ያስፈልጋል። ሰብሰብ በለ ማበድ ነው ያለቀ ትወጣና በቃ አይዲያ አለኝ ያስፈልግ ነው አንኮ ብቻ ያ እንትን እንዳልከው ቀደም ብለን ነው ወደ 90% ይወቃል። ስለዚህ አምስተኛው ስድስተኛው ለማሳካት ነው ይሄ ለዛ ምን አይነት ሰው መሆን አለብኝ ነው አምስተኛው ስድስተኛው ላይ ሲደርስ ምን አይነት ሰው መሆን አለብኝ የሚለው ነገር it's a character building ነው። ስለዚህ
ፐርፌክት። ግን አሁን አንተ ራሱ አሁን አንተም ፌስ ያረካቸው ቻሌንጆች ምንድን ነበሩ? ስታርታፕ አሁን እናንተ እየመለሳችሁ የመለሳችሁ ፌክ ነው ጀነራል አረጋችሁት። እናንተ ጋር ያጋጠማችሁ ቻሌንጅ ምንድን ነበር? አይ ቲንክ ብዙ ጊዜ ሳወራ የራሴን ታሪክ እያስታወስኩ ነው ማለት። እሺ ሰው ሁሉም ሰው ሲሰማ አይ ቲንክ ያንን ማሰብ አለበት። ሶ ኤኒቲንግ ሳወራ የሆነ ነገር አልፏል ታረ ስቶሪ ነው ሳማው ላይ አርቲኩሌትድ እየሆነ የሚወጣው እዚህ ጋር ነው እንደ ከመጽሐፍ የተጻፈ ነገር ተነቦ አይደለም እየኖርኩትና ከት ነው ላይ ያ ሶ እስኮል ያላችሁን በሙሉ ያዙት ያልኩ ነው። እሺ ነበሩ ተሰክረንበት አልፈናል ነው አሁን ላይ። ሶ አይ ቲንክ ትልቁ ችግር ከደምሻለች ነው በተለይ ስታርታፕ ላይ having a good team is very challenging የሆነ እንትን ታስክ ነው። ሶ because አተም ኦልሬዲ ሜንሽን አድርጓል ሰዎች የተለያየ አይነት እንትን አላቸው ኢንተረስት አላቸው የተለያየ ሞቲቭ አላቸው የተለያየ ሚኒንግ አላቸው in life። አንዳንድ ሰው ገንዘብ ፈልጎ ይመጣል አንዳንድ ሰው ነው ለጽድቅ ነው የሚሰራው የሆነ አዚያት ነበረብኝ ከጀርባ እሱ እንዲያጸዳሪ ይወጣው ነገር። አንዳንድ ሰው ፖፑላር ሆኖ ይፈልጋል አንዳንድ ሰው ፓወር ይፈልግ ሰው አለ። እነዛ ሰዎች መታረቅ መቻል አለባቸው። መታረቅ እንኳን ባይችሉ መግባባት መቻል አለባቸው። ሹን አንተ የምትፈልግ ያን እኔ ፈልግ ይሄን አግዘኛለህ አግዛለሁ አዎ ከተባለ እንቀጥላለን። እሺ ድም ቢላይ ሁለት ገንዘብ የሚፈልግ ሰዎች አንድ ላይ ሰው ያለ አይደለም ያለ ነው። የተለያየ ሞቲቭ እንኳን ቢኖር እንግባባ ነው። አትደብቀኝ ንገረኝ እኔም ሳልደብቅ እነግርሃለሁ። እኔ የምሄድበት መንገድ በሰው ታግዘኛለህ አንተም የምትሄድበት ታግዛለህ። አብረን ከቀጠልን እስከ መጨረሻው ከደረሰን እሰየው። ግን መሀል ላይ መውረድ ከፈለገ ተስፋይ ያ ሶ ሲጋቡ ባልና ሚስት የሆነ እሷም የራሷ ኢንተረስት አላት። እሷ ለልጅ ብላ ሊሆን ይችላል እሱ ለፋይናንሻል ኢንተረስት ሊሆን ይችላል። አንድ አይነት ጎል ሊኖረን አይጠበቅም ነው ለሚስዮን it's conflict ማለት just to make ያው picture ማለ ወራጃለ ማለት አትችልም። it's a very sacred event ነው ያ ግን just like partnership ሲሆን just like እንደዛ አይነት ነገር to give የሆነ ክሊር የሆነ ኤግዛምፕል it's good ብዬ አሁን ግዴታ አንድ አይነት ኢንተረስት ሊኖረን አይጠበቅም። ሶ አትሊስት ምን ሄድበት ለልጅ ሊሆን ይችላል አንድ አይወደኛው ፋይናንሻሊ ስቴብል ለመሆን ይችላል። ሶ ይሄዳል ያው መሀል ሊወራጅ አለ ያ ያንን ማስታረቅ ነበር ትልቁ ፈተናችን የነበረው። እና ደግሞ ትንሽ ሆነ ሲዚ ግን ደግሞ ትንሽ ሰፋ ስትል it becomes more complex literally ሲስተም ነው የሚሆነው። ሲሰፋ ብዙ ጊዜ የሚያጋጥመው ነገሮች አለ። I think early stage ላይ obviously እርስ በርስ አለመግባባት አንደኛው። ምክንያቱም አንዳንዱ ቶሎ እንዲደርስለት ይፈልጋል ቶሎ ገንዘብ ማግኘት ይፈልጋል ከቤተሰቡ የሆነ ፑሽ ሊደረግ ይችላል። ለምሳሌ ሁሉ ጊዜ የምንለው ነገር ነው ስታርታፕ ቢዝነስ ወይ ደግሞ የራስን ቢዝነስ ቢል ስታረግ ቤተሰብ ምንድን ነው የሚለው ወጣና ተቀጠረ ምንድን ነው የምትሰቃየው ነው እየሰራ እንኳን የሆነ ነገር ገዝተላቸው እየገባ አንተ ለስራ ጀምሮ ነው የምትባለው እስቲ ይባላል ነው ያው 30 ዓመት ይባላል ከቶታል ሶ አይ በቃ ሶ አብዛኛው ማህበረሰብ ወደዛ ነው ፑሽ የሚያደርገው። ሶ ያም አለ አንዳንድ ደግሞ የሆነ የራሱን ትዳር የሚጀምራል ማለት ላይ ሌላ ትምህርት የሚጀምር ሰው አለ ቤተሰብ ሊታመምበት ይችላል። በጣም ብዙ ነገሮች ሀፕን ያደርጋል እንደሚደል ሰው እንደዛ ነገሮች ሲፈጠሩ ምንድነው የምታደርገው ነው እንዴት ነው አንደል የምታደርገው ምንድነው ጋቨርን እንዲያደርግ ይሄን ቢዝነስ ሊኩዊዴት ለማድረግ ወይ ደግሞ ሸጠ ለመውጣት ወይ ደግሞ ካሉ ትርፍ ላይ ለመካፈል ምንድነው የምታደርገው እንደዚህ አይነት ችግሮች ሲከሰቱ አሁን ለዛ ቀደም ያልኩ ነው ሰዎች የተለያየ ሞቲቭ ያላቸው ሰው ኢንፍሉዌንሰር መሆን የሚፈልግ ሰው ከሆነ እዛ ቦታ ላይ ያው ሱ ጊቭ ሜክ ፒክቸር የሆነ የሚታይበት ስፖት ላይ እነዛ ነገሮች ፋሲሊቴት መደረግ ይችላል ያን መግባባት ይችላል። አት ሊስት እነዛ ነገሮች በጣም ችግሮች ነበሩ። we have a friend ራሱ ብዙ ጊዜ የምንከራከርበት because he has his own idea when business ሆኖ ማየት የሚፈልገው ነገር እንዲህ ማሳካት የሚፈልገው ግን ደግሞ on the ground ያ ነገር from the team members ያ ነገር አይሰራም ብለን እናምናለን እሱ ደግሞ ያምናል so now እንዘን ያክርክር ይኖረናል በየጊዜው ምክንያቱም እንግዲህ ሁሉ ጊዜ ይጨቀጭቃል ያ ድሪም ውስጥ የተቀመጠው ነገር ይጨቀጭቃል so ማሳካት ፈልጋለሁ ለታምናለህ ውስጥ ግን ሰማው ያ ነገር ኮምፕሮማይዝ መደረግ መቻል አለበት ሁላችንም ኢምፕሮቫይዝ ማድረግ መቻል አለብን የሆነ ቦታ ለመድረስ ለምሳሌ እኛ የጀመርነው ጌም ዲቨሎፐሮች ሆነ ጌም ዲቨሎፕ ነው ማድረግ የጀመርነው አሁን አይገናኝም ወለከ ጌም ጋር ምንሰራው ነው ሲናት ኒድስ ቱ ጌም ዲቨሎፕመንት አይ ኖ ላይክ ሰም እንትኖች አሉን እስካሁን አልተሆነም እሱም አሁን በስሙ ራሱ ያ አሁንም በሽታ ነው ስቲል አጋጨልብናል የሆነ ስቱዲዮ አሁን ነገር ኢንቨስት ማድረግ ይፈልጋል እንደሱ ላይ ማለት ነገር ስቱዲዮ ጌም ስቱዲዮስ ላይ ማለት ነገር
ምክንያቱም አለች ትሰራለች ብለን እናምናለን፣ ግን ታይሚንግ ዝናት የት so that's our problem ያለን so መተው አልፈለገም። ያው ሙሉ ሙሉ ወደ ኮንሰልታንሲ እየገባን ቢሆን so ያለ ያቺ ጭቅጭቅ ሁሉ ጊዜ አለች፣ መጓተት አለ በዚህ በዛ so ያ ወደ ኮንፍሊክት እንዳያድገን ዲስፒቶች is fine ዲስፒቶች ኖርማል because ምንም ሰው ሲኖር ይጣላል ነው ያ ግን ወደ ኮንፍሊክት ማድረግ የለበትም፣ ወደ መለያየት ማድረግ እንዳይችል ቁጭ ብለን ማውራት መቻል አለብን። ምንድን ነው የምትፈልገው እንዴት ላግዝ በየጊዜው ማለት ነው። እነዛ ነገሮች ሃርድ ቶኮች ተደረገው ዲስከስ መደረግ መቻል አለባቸው። it's fine but ያ ግን እኛ ጋር ሃርድ ታፍ ኮንቨርሴሽን ብዙ ጊዜ አናረጋቸውም። it should be imagine like ፍቅረኛ ሆና እስከተጣላ ያንተ ጣላት ልጅ ብታገባት እንዴት ነው የምትጣለኝ? ውስጥ ገብታ ሌላ ኬስ ነው ከኋላ ወይኔ ጉዴ ነው ወይ ሰረሙ እሱን ያን ፊቸር በተው ድንገት ማለት ነው እሱ እንዲያወሪ ነው እንዲያው ነገር ያገባው so እንደዛ አይነት ሪዘን ምን ተጻራ ስማይት አትፈልግም you have to see the whole picture so መጣላት is fine it's part of the growth ኮንፍሊክት ማከለ ያደክ አይደለም ማለት ነው የሆነ ሰው ያስመሰለን ያለው ውስጥ ቅድም እንዳልከው ነው ተሰካራንት አይደለ growth ማለት ተሰካራንት የሆነ ፍሉ ወንዛል ይዞን ይሄዳል ማለት ነው ውስጥ so you can't go ወደዚህ ወንዙ ተከረንት ወደዚህ ይወሰድን ግን we're going አንድ ያንን ከረንት ተከተለን ያንን ፍሎ ተከተለን አንድ መንገድ ግን ማለት ላይ ክላሽ ልናደርግ ይችላል ምክንያቱም ዌቭ አለው so ክላሽ ይደረግ we're going የሚለው ነገር ሁሉ ጊዜ ማስተዋወስ አለብን at least we're going ብንጣላን ነው የሆነታ እየደረስን የሚለው ነገር ማውራት መቻል አለብን so one thing recently ተማርኩት ነገር በተለይ for the past like አንድ አመት ተኩል አካባቢ በተለይ ሃርድ ቶኮች ሲኖር በተለይ ዲስፒቶች ሲኖር you can't talk frankly ከሰዎች ጋር that's very problematic so ተነስተ የሆነ ፐርሰናል እንደውም እኮ እንዲህ ነበር ከሆነ በለ የሆነ ፐርሰናል አታክ ማድረግ የለም እዛውስ መግባት የለብም you should be very logical in the discussion ከፋውንደሮች ጋር አብሮ ከሚሰራ ከፓርትነር ጋር so እነዛ ሎጂካል የሚላቸው ነገሮች ምንድናቸው እና think logical is very generic የሆነ እንትን form so I think the best way is like ምንድነው እናንተ እንሰራ ያስማማል our core values በደንብ ሰው ታስከው እኔ ታስኩስ ወይ ደግሞ አንተ ለኔ ስል የምትጠብቀው እኔ ላንተ ስል የምትጠብቀው our core values ምንድናቸው ለምሳሌ መከባበር ብለን ካስቀመጥ እኔ ላንተ ስል ማላረጋቸው ነገሮች ማለት ነው መከባበር ማለት so የሆነ ጊዜ አለፈው ከተገኘው መጀመሪያ ያስቀመጥነው ምንድነው መከባበር so እሱን ተሳሃለ ብዬ ነው ማወራው so every discussion should be founded on like እንትን ላይ ፕሪንሲፕሎች ላይ ያስቀምጣቸው ፕሪንሲፕሎች አብረን መቀጠል ያለብን ብለን ያስቀምጣቸው ፕሪንሲፕሎች መሆን ያለበት ያለው እዛ ቡንጭ አልፋተት ነው ነተረክ ነው እሱም ትንሽ አይዘልቅም ከዛ በኋላ ሲያቀጥል ፐርሰናል ታደርገዋለህ ይክሩ ዛትናት ዲስከሽን ቴክኒካሊ ዛትናት ሃርድ ቶክ ማለት ያ ማለት ነው ሃርድ ቶክ ማለት ፕሪንሲፕሎችን እናስቀምጣ ይሄን ከተስማምተን ነበር ግን አንተ ይካለለም sometimes ደግሞ በጣም ጥሩ ሰው ደግሞ ከሆነ ደግሞ ይሄን አስቀምጠን ነበር እኔ ያከበርኩ አይደለም ብሎ ቀርቦ የሚመጣም ሰው አለ አንዳንድ ጊዜ እድለኛ ኮንክ ደግሞ እኛም እንደ ካምፓኒ አንድ ያበረታታን ያለነው ያን ፓርት ሰዎች ሞር ኢንትሮስፔክቲቭ እንዲሆኑ ዛን ላይክ ኢንካውንተር ተደርገው ምናምን ነገር የሆነ ሴሽን ላይ በህዝብ ፊት ምናምን ነገር ሊንች መደረግ ያስፈልጋል I think so እስከመረሳቸው በፊት I think በራሳቸው ኢንትሮስፔክት አድርገው እንደዚህ አይነት ችግር አለብኝ የሚያግዘኝ ሰው ፈልጋለሁ ብለው እንዲሉ ነው የምፈልገው ያን ነገር በደንብ እናበረታታለን ሰማው እድለኛ ነን በዛም ብዙ ሰዎች አሉ እንደዚህ አይነት ኢንትሮስፔክቲቭ ካንተን ያላቸው ኳሊቲ ያላቸው እንደዚህ ሰማው ላይ በተለይ ሆነ ሌት ስቴጅ የሆኑ እንትኖችን ኮንፍሊክቶችን ቀድሞ ይዘላል እንደዚህ አይነት የተደበቁ ሀሳቦች አይኖሩም I think one of the problem recently እያጋጠመኝ የነበረው ምንድነው ሰዎች አስዩም ያደርጋሉ that's በደንብ ነው ስሙ ያለ assumptions bad assumption is that the worst I think ለምሳሌ ኤልስም እኔ ገና ነገር አታለሽ ወና አልተመቻት ነገር አለ ሳይንስ ዶፍ መጣ አይኔ ጋር አልተመችኝ ባሪ ናይ ተጸጉር ቆርጦ ነው ዋና ገላ ከመስደም ይልቅ ታስቧልሽ ይሄ ልጅ ምን ነው ነው ባሪ ያመጣው ከዛ በኋላ ጭንቅላት ውስጥ ወደ ነው ማምፖፕ ሳፕ ያደርጋል ለኢንዲቪጁዋል እንደ አርቲፊሻል ሆነ ያሬድ ማለት ነው ይመልስላታል ማለት ነው ታናግሯለች ስፒታሊ ይሁን ሀብ ላይ ከራሷ ጋር የሆነ ኮንቨርሴሽን ነው ይሄ እሷ ከፈጠረችው ያሬድና ከዛ በኋላ ከራሷ ጋር ማለት ነው ዛኔ የሆነ ኮንክሪት የተደረገ ግለሰብ ይፈጠራል እዛ ውስጥ ማለት ነው ካራክተር ቢልድ ይደረግለታል ያሬድ ሶ ያ ነገር ሪል ታይም ወጣ ኦን ዘ ግራውንድ የሆነ ይጎዳበታል ወይ ያሬድ በአካል እየተንቀሳቀሰ ያለው ይጎዳል ማለት ነው በዛ ጋር በተፈጠረው ኢሉዥንስ ማለት ነው so that's the problem ሰዎች ሁለቶች ሰዎች ከራሳቸው የሚያስቡት ነገር ኢንስቲድ ኦፍ አውቶ ከማውራት ይልቅ በአሰምሽን ክሬት የሚያደርጓቸው
ሲናሪዮዎች በጣም ብዙ ነገር ይወዳሉ እና ደግሞ አንድ ጊዜ ከቆየ ያ ኤግዛምፕል አለ አይደል ድራገኑ ቤት ውስጥ አለ ድራገኑ ይታያቸዋል አረ የለም ድራገኑ ነገር ከዛ በኋላ በነጋት ይመጣል ባልየው አንድ ቤተሰብ ውስጥ ነው ሶ የሆነ ህፃኑ ልጅ የሆነ ድራገን ያያል አባትየው ስራ ሲወጣ እንደንገት የሆነ ድራገን ያያል ጠረጴዛ ላይ ቁጭ ብሎ ሶ ለእናቱ ማጂ ድራገን ይላታል አረ የለም ድራገን ማሰሽ ከዛ በኋላ አባትየው ከስራ ሲመጣ አባዬ ድራገን ማለት አይ ድራገን ነው የምትለው ከዛ ልጁ እያየ በነጋታው አደገ ትንሽ ጧት ሲነሱ ማለት ነው ድራገን ልጅ አሁን ያያል ድራገን ነው ያያል ማያሪ ድራገን እያደገ የልጅ አበደ ደም ድራገን ነው የምትለው ሁሉም ቀለደበት አለፈ ከዛ በኋላ ከ15 ቀን በኋላ ሰበረው ጠረጴዛውን የቆመበትን ጠረጴዛ ድራገን ትልቅ ሆኖ ማለት ነው አረማ እየጠረጴዛው ከተሰበረ ድራገኑ የሰበረው አንተ ዝም ብለህ ተቃጅ ዝም ብለህ ወርቆ የተሰበረው ጠረጴዛ አባትየው እናትየውን ቀለደበት ከዛ ከ15 ከአንድ ወር በኋላ ሲመጡ ድራገኑ ቤቱ እየሄደ ድራገኑ ተሸክሞ ከዛ አባትየው መጡ ቤት ይታለ ዝል ድራገኑ አይ ላይክ the theories ብዙ ጊዜ ሰዎች ጭንቅላታቸው ውስጥ የሚያስቀምጡት አይዲያ አለ ድራገን አታውቅም መጀመሪያ ብሩስ ያደረግ ካደገ በኋላና ቤቱን ተሸክሞት ከሄደ በኋላ መጨረሻ ላይ ቢዝነሱ ሁሉም ሰው በዛ ተበክሎ ሰምቶት ወሬ ሆኗል የቤቱ ወሬ ሆኗል ሁሉም ሰው ካምፓኒ እየወደቀ ነው ሁሉም ሰው እንትና መጥፎ ነው የሚለውን ነገር ይዞ ይሄዳል ያ ማለት ካምፓኒ ተሸክሞት ሄዷል አይዲያ ማለት ነው ሶ መጀመሪያ ኤርሊ ስቴጅ ላይ ድራገኑ ሳያድግ በፊት ዲስከስ መደረግ የሚችሉባቸው ኢንቫይሮንመንት ክሬት መደረግ መቻለባቸው for the team to grow for the team to align እና አብሮ ለመቀጠል ማለት ነው ሶ ስለዚህ ሞቲቫቸውን ማወቅ አለባቸው ታፍ የሆነ ኮንቨርሴሽንስ መኖር አለበት ግን ሶ እዚህኛው ላይ ሌትስ ቃሪያውን እስቲ ሊያስበላን ይችላል ጥያቄ ትላለህ ላንሳኔ እሺ ኤልሲ ጠይቃለህ ኤልሲ ጋር ትመጣለህ ኤልሲ ጋር ታታሰይ አይ እሺ simply what is the dumbest decision you made in your journey the dumbest so it would be in the beginning of my journey ተመልሷል when አይደለም የሚለው like not having a business model for the dumbest decision yeah yeah I think it's the dumbest decision come on እሺ አለመኖራው ግን በዛ ሰዓት ላይ በቃ ይሄ ማይሆን ውሳኔ ወሰንሽበት ታይም የወሰንሻቸው ነገሮች ካሉ እዛ ታይም ላይ አሁን እሱ ቢዝነስ ዓለም ሞዴል አለመኖሩ ነው so ግን የወሰንሽው no the consequence ነው the reason I said that is because I know like ሊኖረኝ እንደሚገባ የሆነ ብቻ የሆነ ዲዛይን ማድረግ የነበረብኝ ሞዴል እንደነበረ አውቃለሁ ግን I was like nah I don't care like it's not that important ዝም ብዬ እገባበታለሁ ብዬ you know ስለዚህ ሳትወስኝ መግባትሽ ነው ሳትወስኝ መግባትሽ ነው yes ምን ያህል ታይም ፖስት አድርጎሻለስ it cost me like 3 years of like what I was doing like በምፈልገው መንገድ እንዳላድግ አድርጎኛል 3 years is not ቀላል so that's a good decision yeah obviously ሲጀምር እንደውም አንድ ቻሌንጅ ያላነሳ ነው እንደውም ቢዝነስ ስትራቴጂ ቢዝነስ ሞዴል ሳይኖረን ነው ዘው ብለን መንገበው ምናምን so እሱ ላይ እንደውም ብታነሱበት እንደውም አሪፍ ነው እንደውም ብታነሽበት so yeah I mean like I said designing your business model is very important because ለምሳሌ የሆነ ፕሮዳክት ይዘክ ወይ የሆነ ሶሉሽን ይዘክ ልትመጣ ትችላለህ በጣም ኢኖቬቲቭ ነገር ሊሆን ይችላል ግን ሞስትሊ ሰዎች ሲጀምሩ they think oh my god this is going to be በጣም life changing የሆነ ነገር for everybody ግን your product is not for everybody ሰው እንደዛ ነው የሚያስበው ግን it's not for everybody እና ኒሽን ማወቅ እና like target customerዎችን ማወቅ I think that's very important and as soon identify ማድረግ it would like ከብዙ ነገር ያድናል ብዬ አስባለሁ እንግዲህ እሺ so next question ካላችሁ የኔ አለቀ ማንኛውም ተጠየቀ እሺ አንተ እኔ አረብ ለኔ እንዳይሆን ተስፋ ጀለስ ከባለ ጀራ ዳርዳር ተሰደን ያለው ኤልሲ ተቀጣጣው ለማን ነው እናሰርሰዋለን that's what we're hoping ኧረ ጉድ ብላለ ማለት ነው እሺ
እሺ okay, what is the one thing about your startup that you might secretly know አይደለ? Yes, secretly. overestimating እሺ እሺ so what is the one thing about your startup that you might secretly be overestimating? እሺ ኤክስኪዩዝ በደንብ አስተባባሪ It's just like secretly አሁን እንዴት ነው ስታርታፕ ያለበትን ሌቭል and like የሆነ unrealistic የሆነ maybe ማርኬቱ ላይ እንትን ይላል ወይ delusional ሀሳብ አለክ ወይ that's about your startup like what's the delusional thing you're thinking about? አሁን አሪፍ ጥያቄ ያኔ አሁን ይሄን ስታርታፖች አሁን ለምሳሌ ፌል አሁን ለምሳሌ just like 3-4 ስታርታፕ ፌል አድርገዋል እነሱ ባያረጉ ኖሮ ያኔ አሁን የነበረኝ እይታ በጣም ዲሉዥናል ይልችል ነበር። አሁን ግን በጣም ሲበዛ ሪያሊስት በቃ በሪያሊቲ ለሚድ እየሞከርኩ በጣም ማለት ነው። የበፊት ቢሆን የበፊቱን እናንሳው ግን it's your startup ያሁኑ ነው ወይስ ከየፊቶቹን አስተናንሳው? ያሁኑ አሁን ብትጠይቀኝ አሁን ኢትዮጵያ አሁን ይሄን ዲሉዥናል የምሆንባቸው ነገር የለም። በፊት ግን በጣም ነበር ያለው። አሪፍ ዲጂታል ሳይት ያ እሺ እናንሳቸው። እሺ ባይ ዘ ዌይ ስታርታፖችን ከዚህ በፊት ፌል ያደረጉ ስታርታፖችን ብናነሳ ለምሳሌ ያልኩሽ ቲም ቫይብስ ፕሮጀክት ነበረን፣ ሬዲዮ ላይ ፕሮጀክት ነበረን። እንደውም እሱን ላንሳው ከስቴሽነሪ ጋር አገናኝተን በጣም እንዴት እንትን እንዳደረግ ነው እና ቲክቶክ ላይ ስለነበረን በዛ ጊዜ ባይ ዘ ዌይ ማለት ነው ቢፎር 3 years ማለት 40 ምናምን ኬ ፎሎወር ነበር ያ ጊዜ ማለት ነው 40 ኬ ማለት አሁን ራሱ አስቡት ያኔ በጣም ማለት ነው። እና እንዴት ነበር ሬዲዮ ኦፖርቹኒቲ አግኝተን ነበር። ሬዲዮ አዋሽ ኤፍኤም ላይ ሰራ ነበር እኛ የሚባል ፕሮግራም ነበር። ከዛ ምን እንደምታውቃለህ ስቴሽነሪውን ምንድነው ብር ለሰስት ለማድረግ we have radio ተቶናል ኤርታይ ከዛ ደግሞ 40k ፎሎወር አለ ምንድነው የምናስበው ያ ነገር ካልሳካ ሳይሆን እየሞከረ ያለው እንሂድና የሆነች ልብስ ቤት አላት ያለ ሴት ይወልሽ እናስተዋውቀልሽ በሬዲዮ እኮ አላወራናቸው እኮ እንደዛ ይቻላል እኮ አናገርኩ እኮ ግን አለድ በቃ ብለን ነው እኛ ታውቂያለሽ። ከዛ ገባንና ለምንድነው እንደዚህ ያሳውን የመጀመሪያ ጊዜ ስንገባ ይመለከተኛል የሚል ነው ገዝቶናን የገባነው የመጀመሪያ ጊዜ እና ስንገባ እዛ ጊዜ ብዙ ይጠይቃል እንዲና ብሎ ጠየቀ እኛ ፕሮግራም ተሰጠን ሲሰጠን እንደሚሰማን አለ ብለን ነው እኮ ከዛ በጣም ወፍ የሚሰማን የለም ማለት ከዛ የኛ ልጆች ገብታችሁ እንድታዳምጡና እንድትደውሉ ለምን እናስተዋውቅበታል ይሄ ሪከርድ የሚደረግ ትራክ የለው ሬዲዮ ሲሆን አንድ 3 ሰው ከደወለ አራሰው በቂ የሆነ አሁን ቲክቶክ ላይ ዲጂታል ስለሆነ ስንሰው አየውና የሚዳታል ቲክቶክ ሬዲዮ ላይ እንደዚህ የለም ስለዚህ እንሂድና እናስተዋውቅልሻለን ምናምን ነገር ነው ሶ this በጣም እንትን ነው ዲሉዥናል ከዛ ደግሞ ሌላ ደግሞ ስኮላርሺፕ ላይ ደግሞ የጀመርነው ስታርታፕ ነበረ አንዳንድ ጊዜ ስለ ቢዝነሱ ማወቅ ይሄን ያህል እንዴት ነው ስለ እንትኑ ማወቅ አይጠበቅብኝ ይችላል ያው እንዴት እንደሚሰጥ አላ ግን እንደዛ የሚሰጡ ሰዎች አውቃሉ ሶ እነሱ ጋር ሄድኩኝና እኔ አይ ኖ ሃው ቱ እንዴት ማርኬት ማድረግ እንዳለብኝ ከዛ እናንተ ብቻ አይዲያውን ያላችሁን እውቀት ሽሊት እንሸጠው ስለዚህ እነሱ በሚል ሄድን ማለት ነው ከዛ ባይ ዘ ዌይ ጥሩ ሄዶ ነበር ሜክ አድርገን ነበር እኛ ስሞል በትንሹ ሰርተናል ነበር ግን ምን አድርገን እኛ ችግራችን ዌብሳይት ዴቨሎፕ ካደረግናል እዛ ጋር በጣም ዲሉዥናል ሆነን የከፈልነው ኮስት በጣም ትልቅ ነው ከዛ ተተታታማን በቃ ልክ እየሄደ የሆነ ታይም ላይ እንደማይሰራ ገባኝ ደግሞ ዲሉዥናል እሱ እና የስቴሽነሪው 10 ምናምን እዛ ጋር ባዶዎችን ሆነን መጀመራችን ዘሞስት ዲሉዥናል የሆነ አሁን ግን ብትኝ እነዛን ሁሉ ስላለፉት አሁን አይኑ የትኛው ታይም ላይ እንደሚመጣ እና ደግሞ በፊት ስለፈለኩት ላደርገው እችላለሁ ዘሜን ፕሮብለም እኮ ቋል ቅድም ያለው ያቺን ፕሮብለም አሁን ከድር የሚፈልጉት እኮ አለ ጌሚንጉን ፈልገውታል እኮ ስቱዲያን ነገር ፈልገውታል እኮ ግን ምንድነው እነሱን ትሬስት ግን ስራ ገንዘብ ያለበትን ፓርት አድፍጦ መያዝ ሶ ገንዘብ ያለበትን ፓርት ካወቀ ሶ ስለዚህ እኛ ዲሉዥናል ይሆን ነው ገንዘብ ያለበትን እያወቀን ስለወደድናት ብለን ይርንባት ዘመስ እሱ ደግሞ ዲሉዥናል ማለት ነው ሌሎች ግን አሁን ኢትዮጵያ ላይ ብትይ አይኑ ምሰራው ስቴፖቹን አውቃቸዋለሁ ስቲል በደም ኦብቪስሊ ብቻ አሉ ስቲል አሁን የሆነ በጣም unrealistic expectation አሁን እሺ unrealistic አለው ግን ምንድነው የኢቴል ሰሚቱል ልንገራችሁ ደስ ምንድነው what is the destination ኢቴል ምንድነው ቢሆን በኢትዮጵያ ውስጥ ትልቁን የልቀት ማዕከል መክፈት ፈልጋለሁ ትልቁን ሪሰርች ሴንተር ሶ ሜቢ ሌሎቻችሁ ልትሉ ይችላላችሁ ዲሉዥናል ወይ ዲሉዥናል ምክንያቱም እኛ ሀገር ላይ በቃ አላ ባንኪንግ ኢንዱስትሪ ነው ያለው ምናምን ግን በቃ የምንኮራበት እንደዚህ የምርምር ማዕከል የለም ሶ ልክ እንደዛ ትምህርት ቤት
ሪሰርች ሴንተር እና ኤክሰለንስ ሴንተር this is my ስለዚህ maybe he is this I'm thinking ይሄንን አሳካዋለሁ maybe he is this ዱዝናክ ወይም እንኮል I think that's just like the goal. ጎል እኮ Like it's not a more current የሆነ ነገር ስቲል አሁን በጣም እኮ ተቀጥቅጫለሁ። ለዛ ነው እኮ አሁን ብትይኝ ልክ አውቀዋለሁ። እዘላለሁ ማላችሁ ማልዳፈራችሁ አሉ። አሁን እንደውም እሺ እንዴት አንዳንድ ፓርቶችን ልንገርሽ። አሁን ፒቶር ሰርቪስ በጣም ሲምፕል የሚሰራበት አይደለ? እኔ አሁን በፊቱ ቢሆን ኖሮ እንዴት አደርግ ነበረ? በቃ ራሳ አደርጋለሁ ምናምን ብዬ በጣም ብዙ ነገር ሼር ያው the first thing ምን ያደረኩት ይሄ እንደውም ይጠቅማቸዋል። ሁሉን ነገር ራሳቸውን ትናት እንደሌለባቸው የሆነ ልጅ አለ አድኖራ ነው የሚያደርገው እና ሂኖሳ እንዴት አድራን ማድረግ እንዳለበት ምናምን ማለት ከዚህ ሄድኩኝና አንተ ችግር የለውም እና አምጥቶ ልጆቹን ያስከፍልና ወላጆቹን ስልክ ይሰጥናል የሚያለያያቸው። ስለዚህ እኔ ምናምን ሄጄ ኦኬ አንተ ልጆቹን ስታገናኛቸው እኔ መሀል ሌሉና የመጀመሪያውን ክፍያ አንተ ወሰድ፣ ከዛ በኋላ ያለው እኔ ፎሎ አፕ በማድረግ ልሰደው አልኩት። እሱ የመጀመሪያው ክፍያውን ካገኘ ምን አስጨነቀው? ስለዚህ ፐርሰንቱን ጨመርኩለት። ይሄን ፐርሰንቱ ሰላንተ ኤቭሪ የመጀመሪያው እኔ ከዛ በኋላ ያለውን እኔ ልሰደው። ሶ ሪያሊስቲክሊ ሪስኬም ትልቅ አይደለም ይሄን ያለው ሶ እነዛ ስላለኩኝ ዝም ብዬ ዘው ብዬ ብር አውጥቼ አልገባሁበት። ስለዚህ በቀላሉ እሱ ከስተመር ያመጣልኛል፣ ወላጆችንም ያመጣል፣ ሁለቱንም ያመጣልኛል። እኔ የሚጠበቅብኝ ምንድነው ወሩ ሲደውል ደርሷል ማለት ብቻ። ሶ ስለዚህ በነዛ ውስጥ ስለብሳለ ምን ማድረግ እንዳለብኝ አይደል ሶ መልሻለሁ አይደል እንዴ ሁሉ እንትን ብለን በደንብ አይ ቲንክ this is የተመለሰ። እሺ ሶ ጥያቄዎቹ ጋር ከማለታችን በፊት ደግሞ ሌላ ፐርሰናል ፌሊሪቲ ሞመንቶች ላይ እናንሳና እሱ ጋርስ ደግሞ ዋትስ በጣም እንትን ያደርጋችሁ ለፌሊሪቲ አይ ቲንክ ቤተኛ ነን እሱስ ያረደቅ ነው ምታል ያ እንትን ያለ በዳረት ነው ብዙ ጊዜ ምንም ጥያቄ የለውም። አይ ቲንክ ዋን ቲንግ ኢንተርፕረነርስ ሲሆን በጣም ኖርማላይዝ የሚደረገው ነገር is failure so because every step is በጣም የሆነ ሃይ ሪስክ ያለው ስቴፕ ነው ይዘህ የምትሄደው። ለምሳሌ እኛ አሁን የገላ ቢዝነሱን አይ ቲንክ ባይ ፋር እስካሁን ድረስ ወደ 5 ጊዜ ፒቮት አድርጓል for the last 7 years ማለት ነው። so every pivot means it's a failure. so የሞከረው ነገር አለ ፌል ያደረገበት ነገር አለ። I think አንድ ማስታወሰው I wouldn't say it's a very traumatizing experience ግን it was a good lesson ብዬ ማሰበው is አንድ ፕሮጀክት ነበረ 2021 ላይ ማለት የሰራም ፕሮጀክት it was a huge project ወደ $35,000 አካባቢ ኢንቨስት የተደረገ ፕሮጀክት ነበር። so የተለያዩ ፓርትነሮች ነበር ኢንቨስት ያደረጉት። እኔ ኢምፕሊሜንቴሽን ላይ ነበር ሰንሰሪ ነበር እዛ ፕሮጀክት ላይ so ስላት የሆነ ከዲሊቨሪ ዋይዝ የነበረው ችግር አልነበረም ግን እንደ ድንገት ነበር ብሩ ይመጣ $35,000 የዛ ጊዜ ለኛ የተወዘላ €35,000 ማለት ነው። ተወዘላት ለኛ የዛ ጊዜ ያን ቁጥር ማየት ማለት ነው ያው በኩል ያራሱ ምን እንደሆነ ያ ብር ራሱ ትርጉም እንደሆነ አይገባም ነበር። ተቀደም እንዳለው ድሮ ተንጠሪያ ይሄ ከልሙጭ ከተሪው ልጅ የነበረ ነገር ነበር። so ነው ልክ እንደጨረሰን ያንን ፕሮጀክት እንዳለፈን የተረፈነው ሰዎች ከዛ ኮላተራል ዳሜጅ ያንን ብር ቶክሲክ መኒ ብለን ጠርተነው ነበር። ኦኬ ኤቭሪ ካምፓኒ የሆነ ፓርት ላይ ያጋጥማል ያበር ይመጣል እንደ ድንገት ብዙ ብር ይመጣል ሳታስበው ማለት ነው። ያልገባህ የማይገባህ ብር ማለት ነው። ስለዚህ ጊዜ ምን የተፈጠረው ስኬል በጣም የዛ ጊዜ ብሩ መጥቷል። ያን ብር ወይ ደግሞ የክላይንት ሳይድ ያለ ኤክስፔክቴሽን ማች ለማድረግ you have to hire አለም ግን ቦርድ ብዙ ልጆች so ያ ቁጥር it was ከኛ ቁጥር 3 እጥፍ ይበልጥ ነበር። ኦኬ ኢምቦርደር ያ ከኛ ቁጥር 3 እጥፍ ይበልጥ ነበር። ቴክኒካሊ ፋውንደሮች የሉ ማለት ይችላል። that's a new company 3 እጥፍ ቁጥር ሲጨመር the problem is like onboarding ብዙ people you onboard more እንትን በሽታ ብዙ ሰዎች ከብዙ በሽታ ጋር ይመጣሉ። and you don't know like ማን በየትኛው በሽታ እያጠቃን ነው እና ብዙ የታመሙ ካልሰሮች ያላቸው ሰዎች አሉ። ብዙ ኢል ሞቲቭ ያላቸው ሰዎች አሉ። ብዙ ሮንግ ሞቲቭ ያላቸው ሰዎች አሉ። ወይም ቤናይን የሆኑ ሰዎች አሉ። የሚጠቅሙ ሰዎች ታገኛለህ እዛ ውስጥ so የነዛ ሁሉ ኮሌክሽን ነው ከነ ምናምን በተግበሰብሰው so ያ ትልቅ ኪዮስ ነበር የፈጠረው። የተወዛው አንድ ወር ከምናምን የፈጀ ፕሮጀክት ነበር። ለኔ አመት ነበር የሚመስለኝ ያወር ማለት እስከሚያልቅ ድረስ ማለት ነው። ሁሉም ሰው የተለያየ ሞቲቭ ያለው ሁሉም ሰው መስራት የሚፈልገው የራሱን ነው።
ተረሳ ሆል ኮዝ ማለት ነው። ያንን ፈንድ ያፋፍለው ግን ያመጣንበት ምክንያትና የሰራንበት የሄደበት መንገድ በጣም ተለያየ። እኛም we don't know how to handle ያንን የተፈጠረውን ክፍተት ማለት ነው። ወይ ደግሞ መከፋፈሉ እንዴት አድርገን handle እንደምናደርገው አልገባንም ነበር። that creates በብዙ ሰዎች መካከል ሪዘንትመንት ጭቅጭቆች ነበሩ። እዚህ ላይ ያለ ፕሮጀክቱ እንደጨረሰ ነው 16 ሰዓት የፈጀ ኢንተርቬንሽን ሴሽን ነበር። ኢንተርቬንሽን ሴሽን ሀፕን እንደሚለው ነገር ቼክ ለማድረግ ማለት ነው። እና like ያው ሁሉ ካታስትሮፊ አይ ሚን በጣም ከባድ ነበር በጊዜው። ከዛ አይ ቲንክ ወደ ባለሳሳት ወደ 18 አካባቢ ነበር ፕሮጀክቱን ስንሰራ። ኦኬ የቀረነው 5 ነው መጨረሻ ላይ ኤቭሪዋን ሌፍት ቻው እንዴ ሄዱ በሙሉ ማለት ነው። 5 ቀር ነው ማለት ነው አዳይንድ። ከዛ በኋላ ነው ዘኒ ፊክል የተወለደው። ያ ሶ 5 ራሱ እንደዚህ ማግኘታችሁ ትስገድ አትሊስት 5 ራሱ መልከራታችሁ ወይ ተስማምተው ሰርተዋል። ወርስ 5 ተጣልቶ ነበር ወርስ። ከዛ በኋላ ቅድም ያልኳችሁ ነው ለመግባባት ተስማምተው ነው what was the problem የሚለው ነገር ከተወያዩ በኋላ ለመቀጠል ወስኑ ማለት ነው። ከዛ በኋላ ይሄ መጣው እና that was like my the worst failure ነው። yeah okay ክላስ I don't know ማለት እኔ አሁን ያው በሱ እንትን ያክል እንደዛ ምለው ነገር የለም like ትንሽ ነው ግን like I think የሆነ time I was so obsessed with my idea that like everybody ፈልጓል and like I was trying to make everything convenient for everybody and I didn't know like የኔ product ለማን እንትን ሰል ማድረግ እንደነበረኝ ማንን ታርጌት ማድረግ እንደነበረብኝ and like my products was not like ሰው እንደሚፈልገው አልነበረ. It was just like personal, it felt like a personal project, you know. I wasn't treating it like a business. And not at that moment ነገሮችን figure out እስካደረግ ድረስ I think that was my biggest failure, figuring it out. Yes. Okay. እኔን አንስቼዋለሁ ብዬ ነው አንስቼዋለሁ። ሶ ስለዚህ እኔ ጋር ብዙም ሳይሆን አንዴ በደንብ ነው ያሉት። በደንብ ምን ከራስህ ጋር የምትለፈልፍበት የምትጫጫውበት ሁኔታ አሉ በደንብ። እነዚህ የሚያመጧቸው ደግሞ በቃ አንደኛ እዛ ውስጥ ቲም ማኔጅመንት ቲም ላይ በደንብ በቃ አለ ብቻ ሰው ሲጨምር እንዳልከው በቃ ፕሮብሌም በጣም ነው ያለው። ሰው እየጨመረ በመጣ ቁጥር የከዛውንም ፊልተር የምታረግበትም ነገር ቢኖር በደንብ ፕሮብሌም አለ ያ so okay እኔ ደኔ ደምደም ጠይቀኝ ጨርሻ ያ ማለት ነው ጠይቅ ጠይቅ ኤዲሽን ብትጠይቅ በጣም ደስ ይለኛል ማለት ያለስ ወደ እኔ this question is for you. ስለዚህ አንተ ተጠይቅና wow okay come on. This is not fair. This is very chilly question. አይ ያበደ ነው እስቲ this will backfire big time. Trust me. Which startup in Addis Ababa do you securely think is overhyped? I mean that's why it's secured. Shouldn't be talked. Wow. ቢታውዛም ነሰለው ዋው that's very well designed ጥያቄ ነው። የኔ ጥያቄ ወደ አንቺ መጣለ ያሰበልሽ ማለት ነው። ባክፋየር ያደርጋል። እሺ የራሴ ካምፓኒ ማለት ይችላል? ኖ አይቻልም እንዴ አይቻልም። እንዴ የራሴ ብሎ ሸበል አይወር ምን አስበህ መጨረስ አለብኝ ጋር ኖ አይ አንዷና ቃረን አንዱ come on of course አንዱ ቃረ መጨረስ አለብኝ ዋምባ ኢንቴንሽን እቺ አነስ ያለች አንምሳ ከዛ ሱፍ በደንብ አረ አይደለም ሊው ቃረው ኦኬ ትንሽ አንሷ አይ ተለቀለ ያቀጥላል ግን it's I mean like it feels like it okay
ኧረ ይመችሽ ነይ እግዚአብሔር እኔ ማለት ነው ያያው ስፈልግ ነበር አይደለም ይሄ ነገር አይሰራም ከቀረኝ አይ ዶንት ቲንክ ይሄ ነገር የሚሰራ ነው እንዴ እሱ በደንብ ቀዝቀዝ ያደርጋል እንደውም እኔ ጨርሼዋለሁ መልሳለሁ ብዬ ነው አንተን የመጨረሻ ጥያቄ ያስቀረው እንዴ ኧረ ደፈረ ወንድ ልጅ እግዚአብሔር ይመችሽ ድገኝ በቃ የኮሙኒኬሽን ፐርሰን ነው ይሄ ነገር ከተናገርበት ኤግዛክትሊ እኮ ያበደ እግዚአብሔር ያበደ እሺ እንዴ ይበላለት እየጠበቅን ነው መጀመሪያ ቀን አለ ከዚህ በኋላ አለ ያጣስ ቃል ታቃለት ተጠብቆ ሊመጣ ማለት ነው እሺ እንዴ የቀረውስ አይ ጨርሷል እንዴ ቀስ ብሎ የመጀመሪያ ባይ ዘ ወይ ቃሪያ የሚያስበላ ጥያቄ ለምን ተጠፍቱ ልጆች ኮሜንት ላይ እና ቃሪያ ከበላ እኛ ሪዋርድ እናደርጋቸዋለን we need more ideas ያ ጨርሳ ታይቶሽ አይቀጥም እንዴ በጣም ያቀጥልት በጣም ያቀጥል ታንኪ የመች ኦኬ የታበት ቺርስ የታስተም በሳማ ተደላንቺ የታበት እሺ ለምን ደስ ነው የሚለው ማለት ነው እኔ ቃሪያ ያልበላ ሰው የለም ባይዘው እዚህ መጥቶ ማለት ደስ የሚለው ነገር ከረፍት መልስ ተመልሰናል ሶ በጣም አይ ቲንክ ታይሙን ኢንጆይ እያደረጋችሁት እንደሆነ አስባለሁ ስታርታፕ ላይ በደንብ እያንዳንዱ ነገር እየፈተፈትን እናወራለን እናንተም ደግሞ እንዲነሳ የምትፈልጉት ቶፒኮች ካሉ ኮሜንት ላይ አስቀምጡልን ከዛ ባለፈ ደግሞ ቃሪያ የሚያስበላ ጥያቄዎችን ፎር ስታርታፕስ ያስቀመጠና ያንን ቃሪያ ከበላ ያገስት ለእናንተ ሽልማት ይኖራችኋል ማለት ኦኬ ሰብስክራይብም ደግሞ ያደርጋችሁ ነው ሰብስክራይብ አድርጓችሁ ይሄም ስታርታፕ ነው ሰብስክራይብ አሰራዳሪ ነው ኦኬ ሶ የኔ ቃሪያ ጥያቄ የኔ ሳይሆን ያ ሙስራ ካን ከኔን ጀምር ባክ አይ ነው ከኔን ጀምር አይ ከቃሪያ ስለመጣ ሌላ ቃሪያ ማለት ነው እንግዲህ ሶ ከኔን ጀምር it's a simple question እሺ what's like the one thing you learn ከዚህ በኋላ መድገም የለብኝም ብለህ በተለይ በቢዝነስ ጆርኒ መድገም የለብኝም ብለህ የተማርከው one thing so ከበፊት ኤክስ ባህል ታገርሽ ሊባል ፈለገም ታገርሽ ሊባል ፈለገም እሺ ይመችሽ በጣም ይመችሽ ደግሞ ይልሽ ብሎታል እኮ እንደ እኔ እንዳለው ማሰሪያ ያረጋት ማለት ነው እሺ በመጨረሻ ላይ ላስቀምጠው ብዬ ነው your ex behavior የሳባሪ እንዲነበር ነው ከዚህ በኋላ ነው ደስ ይለኛል ኦኬ ሶ የዚህ የኔ ባህሪ ነው የሳባሪ የነበረ አሁን መድገም አትፈልገው ነው ቢዝነስ ብዙ ያስተማረ ነገር ምንድን ነው የትኛው ይሻላል በእናትሽ አትኛው ይሻላል በእናትሽ oh my god ይሄን አለና ዛሬ ኔፕ ታይም ወል ብሎ አረ በጣም መብላት ነበረብሽ ሳቹ ያ አግኝተነዋል I would expect ታረማ እንደዚህ ጥያቄ ሁለት ይገባል የቅድሙን ጥያቄ ስላል ላይክ በደንብ ተዋጣለ የቅድሙ ራሱ ዝም ብለን አለ ነው እዚህ ቴክኒካሊ ተወስዶ የተመለሰ አይመስለኝም ኢንጆይ አላኘኩ አዎ አለበት እንደሱ ቆረጠሙ ሰምተኛል ለተመልከች ነው ያሰማሁት አቆረጣጣሚ ነው በዚህ እንዴት ባጣ ቢረክ ይገባሉ የሽ ጨምሰው አላለቅ ባላለቅ አዎ እሷ ነው one more bite ወይኔ ያያ የፋንታ ማስታወቂያ በለው ስሜቱን እንዳጣጣም ያግዝ ደግሞ ወደ ቲቶ የፈንት ነው ግን
አይ እሺ አላቦ እሺ ኦኬ ወለክ ግራ ገባኝ። ሌላ ለማለም ጥያቄ ሌላ ወተት አለ እሱ የሱ ፍንትን ሰማቂ አይ እንትን ካላችሁ ብዬ ነው ጥያቄ የላችሁም ብዬ ተስፋ አደርጋለሁ። ኦኬ ተመልሰናል። ካስፈልገን እንመጣለን። ተመላለስን ይበቃል። አይ እንዴ ይቀርሃል እኮ ላንተ ነው የምትጠየቁ። ልትወጣ ትችላለህ። እሱም ጥሩ ወራ ፕሮሰስ ዋን ሸራይ እኮ አይደለም ይሄን ለምን ለኔ ነው እንዴ ታዛለኝ እኮ ለፍስወስ ወይ ለምን ይላል ነው ጃምቆታ ወይኔ ዋጋና እኔ ጎረ ብዙ ነበር የመሰለኝ ማለት ካምፓኒን ያለበለበኝ እሺ would you invest your own life savings into your startup today ነው የሚለው ኤግዛክትሊ እንኳን ይሄኛው ለመሰለ ኮስት ሼሪንጉን ብያርኩ ሳነሳው ስለነበረ እንኳን ይናል በደምብ ዴፊኒትሊ እኔ እኮ ለሱ ነው ስለሆነ ዶሮን እንደገባው ዞን ነገራን የቤተሰብ ጉርስ እንዳጠብቅ ነው እንዳይብሩ ትላል ራስ ትላል ባካችሁ እዴ again just like እዚህ ጋር ግን ሜቢ ሌላ ጊዜ እናንሳለን ለነገሩ እሺ ይሄ ላይ አንተ ነው okay if your current startup fail tomorrow which single person in your team you can like you believe you'd believe the most yeah one single person እሱ ጥያቄ ብጠይቅ who would you fire ብዬ ነው ጥያቄ who would you fire በቃ ብሊም ያካረገው በሱ ምክንያት ነው በሱ ምክንያት ቱሞሮ መቆራኒ ፌል አርጓል ፌል ካደረገ ካምፓኒ እሱ ነው ለዚህ ጉዳይ ያበቃኝ በቃ ይሄን ፌል እንዲያደርግ በቃ ምናምን ብለህ በቃ ብሌም ይታረው ነው ውስጥ ማለት ነው I think this is ይሄን ካረሃል ብለው ነው ለዚህ ማን እንዳታስብ ደሞ ስተብክ የነበረው እሺ መጀመሪያ መልሰው የመጀመሪያው ራሴ ነኝ I know this is not the answer ግን የመጀመሪያው ራሴ ነኝ ብዬ ማለት that's ሌላም ሰው እንዲያደርገው ነው እንዲማሩበት ነው I'm not like እንትን አይደለም it's not a blame so because like ፌል ቢያደርግ የራሴ ኮንትሪቢዩሽን መኖር አለበት ነው አይገባኛል ዳር አትበልዳል እኔ እዚህ ዲስን የእንትና የዳይተናል ብዙ ዳር የሚሆን ዳር ቢልሽኛል እሺ አይ ሰከንድ ፐርሰን will be አስተዳግማ ይወድሉ ናቸው ለፊት ለፊት ነው ንግራቸው ስትራቴጂክ የተጉሩ really I trust his decisions the journey then she's also my mentor as a person like company which so the company obviously yeah very strategy አለኝ የሚያደርገው next usually ያን orientation set የሚያደርገው ገብቶኛል ምን እንደፈለገ ገብቶሻል ያ ጓደኛሽ ጋር ለምሳሌ ብናገራት እሷ ምንም እንትን አትል አይልም ምናምን አይጨው ነው እና ሌላ ሰው like outside of the executive teams no executive teams ነው ቢሆን ችግር ግን ሪፈረንስ ማድረግ ያልፈለጉት executives so ሽዩንልሽ ሽጥሩ ማለት ሁሉ ተሰረዛችሁ እንዴ ደግሞ ያዳዘን ይዘቀኝ በቃ ነጣችሁሽ ይሁንልህ ሞር የነበረበት ማውጣት ነበረብኝ ያንን አምልሽ ወይ ኤክስኪዩቲቭ ቲም ሰየም ኤክሰፕት እና ማለት ነበርብኝ እንጂ እኔ አሁን ለምሳሌ ሜንቶር ሻራ በቃ ፒስ ነው ለዛ ነው ሲምፕል ነው ያለው ማለት እና ያ በጣም ፐርፌክት ሶ ስለዚህ ሜቢ ላስት ተርም ስላለን አካውንታቢሊቲ ስላለን behind every decision there is accountability to it so good that's perfect so ሌላ ደግሞ እዚህ ጋር ግን your reflections እስቲ for startup ለሚገቡ ልጆች ሊጀምሩ ላሰቡ ልጆች ሊሆን ይችላል so በእናንተ የእናንተ ሪፍሌክሽን obviously ከራሳችን ነው የተነሳ የምናወራው አባቷል እሺ so ይጋስቲጋ ነው ነው የሚለበደው አይካ ሰርቷል የታባቱ እሺ
ሶ ሪፍሌክሽናችሁ ለምሳሌ ሜቢ እናንተ አሁን ለምሳሌ ኤዱኬሽን ላይ ለሚገባ ሰው ቢባል እኔም ይሄን ያህል አውቄ ሳይሆን ብቻ የሆነ ያህል ጊዜ ቆይቻለሁ የተለያዩ ሴክተሮች ላይ ሞክሬያለሁ ኤዱኬሽን ሴክተርስ ስለዚህ ይሄን ብዬ የሆነ ሪፍሌክስ ላደርጋለሁ ወይ ሰጀስት ላደርጋለሁ ሶ ግን ኢን ጀነራልም ሊሆን ይችላል የምትሰራሷቸው ሪፍሌክስ ታደርጓቸው የምችሉት ኦኬ የመጀመሪያው is be stupid BCD be authentic I think that's a very good lesson ከብዙ ጊዜ በኋላ የተማርኩት ነገር I don't mean don't be elitist that's a very toxic and it's a curse to be honest መማር it's not በተለይ አሁን ላይ መማር it's not በጣም ብርቅ ነገር አይደለም አንተ ከተማርከው የሆነ 60 ዓመት ገበሬ የነበረው ሰውዬ በጣም ብዙ ያውቃል ካንተ እሱ ሰው መግቧል አንተም ገና ራስን እየተመገብክ ነው ያለው በዚህ ተማሪከው so ያ ነገር ማሰብ I think ሁሉ ሰው ቢያስተውለው በጣም አሪፍ ይመስለኛል መማር ስናተ ፒክ I think ማንም ሰው መማር ይችላል አሁን ላይ just YouTube ላይ ገብቶ ሰው መማር ይችላል so ያን በዛ ነገር መማር ስናተ good thing so be stupid ደግሞ ስለ አትማሩ ያልኳል ራስን ይቻላል just prideful አትሆኑ ያ ኮንቴክስቹዋሊ the big thing አማራጭ የተማርከው እንድትጠቀም ነው እንጂ ልትኮራበት አይደለም እሱን ማስተዋል ጥሩ ነገር ነው BCD I think that's start from the internet በጣም ትንሽ ከምታስበው easily implement ይደረግ ከሚችል ነገር ጀምር do not complicate everything የሆነ ገና ጀምር የሆነ I know vision ቢኖር አሪፍ ነው ትልቅ ሲሆን ብታየው ግን start from the silly point የሆነ ያን ነገር ሊሰራ የሚያስችለው start from there be authentic not only like ከቢዝነስ አንግል ብቻ አይደለም የሆነ ቢዝነስ አሪፍ መሆን አለበት አዲስ መሆን አለበት አይደለም እንደ ሰው be authentic integrity ነው ይገባል shouldn't be like guy ዛና እዚህ ሌላ ሰው መጥቶ ነው ይለበም so because like trust ነው ሊያቆም የሚችለው እዛ ቦታ ላይ እዛ ጆርኒ ውስጥ አንተ ለጓደኛህ ማተታመን ከሆነ አንተ ለራስህ ማተታመን ከሆነ እንዴት አድርገህ አንተ ከስተመር የሚያምነህ እንዴት ነው ፓርትነር የሚያምነህ so trust at the point ያለው like at the core ያለው ሊያቆየህ ብቻ የሚችለው ቦንድ እሱ ያለው so ያንን ለማግኘት ያው ኢንቴግሪቲ ሊኖር ይገባል you have to be አንድ ፐርሰናሊቲ ሊኖር ይገባል ቤት የሚያውቀው ጓደኛ የሚያውቀው ፍቅረኛ የምታውቀው ሰፈር ጓደኞች የሚያውቁ ሰው በቶሪት ውስጥ ያለ አብሮ ይማር ልጅ የሚያውቀው ያሬድ አንድ ሆኖ አለበት የተለያየ ፐርሰናሊቲ ቢልድ ማድረግ አስፈላጊ አይደለም so be authentic የተለየ ነገር ይዘህ ብትመጣ አሪፍ ነው ገዛ ስናተ እንትን አይደለም ስናተ መስት አሶፕሽን የተለየ ነገር ይዘህ ብትመጣ ነው authentic ብትሆን ነው በዛው ሳይድ it's good be like ያኔ እንደ ሌሰን so እንደ ፐርሰናል ሰዎች ያን ነገር ቢያስቡት አሪፍ ነው so in groups ደግሞ የምናስበው ደግሞ ከሆነ ምንድነው ይባላል የሆነ አባባል አለ አይደል አንተ አምፖል ለመፍታት ስንት ኢንጂነር ነው የሚያስፈልገው አንድ አምፖል ለመፍታት ስንት ኢንጂነር ነው የሚያስፈልገው ያ እሱም ነገር አለ 5 ኢንጂነር ሆናችሁ ተጀምሩ that's a problem huge problem I think ምንም ጥቅም የሌለው ነገር ነው ወይ ደግሞ 5 ኢንጂነር ከሆናችሁ የተለያየ ኤሪያ ላይ የመስራት ኢንተረስት ሊኖራችሁ ይገባል 5 ፕሮግራመር ያስፈልጋል it's not about programming or application build ማድረግ የሚፈሩት እንትን ማለት AI አይደለ AI build አድርጎታል ኦልሬዲ የምታስቡት ነገር በሙሉ so ፕሮግራመር መሆን ምንም ጥቅም የለውም that's not the whole point የተለያየ አንግል አለው ቢዝነስ አካውንታንት ያስፈልጋቸዋል ማርኬተር ያስፈልጋቸዋል አሪፍ ደግሞ ደፋር ሰው ያስፈልጋቸዋል ባለው ይለዘው ማለት ነው ከጎን ቆሞ የሚያደፋፍር ሰማያዊ ቢዝነስ ማይንድ ሴት ያለው ሰው ፕራግማቲክ የሆነ ሰው ያስፈልጋል ዛሬ የሚያይ ሰው የእውነታው ምንድነው የሚለው ነገር ይሄ ሪያሊቲ ቼክ የሚሰጥ ሰው ያስፈልጋል ሁሉ ጊዜ ማበድም ብቻ የለብም እነዚህ አይነት ኳሊቲ ያላቸው ሰዎች ያስፈልጋሉ በዙሪያ እንደዛ ካሉ እንትን መጀመር ይችላል obviously ቢልደሮች ያስፈልጋሉ እና ጥያቄ ነው አምናሰኛ ቢልድ መደረግ የለበትም ያልኩ አይደለም ቢዝነሱ ቢልድ መደረግ አለበት መሞከር አለበት ቴስት አድርጎ የሆነ ገንዘብ ሲያመጣ መታየት መቻል አለበት ሰዎች ሲጠቀም መታየት መቻል አለበት እዛ ላይ ቼክ መደረግ አለበት ቢልደሮች ያስፈልጋሉ so variety ቢኖር አሪፍ ነው ቲም ሲኖር and ታች ግድ በደንብ ብሏለች ብቻ ናተው ብቻው የሚወጣው መንገድ አለ you need people that's why like ክርስቶስም ሲመጣ ምድር ላይ ብቻውን አለ 12 ሐዋርያት ነው መጀመሪያ ሰበሰበው ምን ክሬት እንደተደረገ ያያዩ ነው that's a good example for Christians I think ነገር ስለምን ነው ለእንደዛ the prophets I think ብዙ ስራ ይሰሩት እነሱ ናቸው የተለያየ ግሌዶ ሰው
you can learn from that into that ትልቅ መጽሐፍ so you need people በዛ መልኩ I think ቢጀምሩት I think this is a good time, to be honest. It's a very good time. I think like relatively to like 5 years ወደኋላ ብንመለስ 7 ዓመት ወደኋላ ብንመለስ እኛ ስንጀምር በነበረበት ጊዜ ቅድም ያልኳቸው ነገሮች በሙሉ የለም። ኢንፍራስትራክቸር there is ሜንቶር like ሁሉ ነገር like blind founded ነው የሚካሄደው። so ያ ጊዜ አሁን የለ አሁን is good. You like to find a mentor ያው እዚህ ማናገር ይችላል ነው you share thing on at least you በነበራት ኤክስፒሪየንስ ያየቻቸው ብዙ ነገሮች አሉ መንገድ ስለነሱ እነሱ የቢታማል ያው በልጅነቱ ብዙ ነገር አይቷል መተው ያናገሩት I think ትክክለኛው መንገድ ኮምባያሳያቸው at least እሱ ያለፈበትን የወደቀበትን ይነግራቸው ይችላል እና የመለሰው ያን ነገር ፌስ እንዳያረጉት so we have so many mentors and ብዙ ልጆችን ጋይድ ማድረግ እና ድፍረት ይጠይቃል መተው መጠየቅ መቻል አለባቸው ነገር ያስፈራኛል it's my frustration ወደዚህ መሄድ እፈልጋለሁ how የሚለው ነገር መተው ቢጠይቁ አሪፍ ነው so የሜንቶርሺፕ ካለ in groups መስራት የሚችሉት ያንን ቫራይቲ ካላቸው personality wise ደግሞ ያን ነገር ራሳቸው ላይ ቢሰሩ ያንን ነገር እና ፕሮግራመር መሆን አይደለም ያን personality የሚሰሩበት I think that's የሶስት ኮምቢኔሽን አሪፍ ነገር ክሬት ያደርጋል go out እና try to read ስለ ስታርታፕ የሚባለው ነገር ምንድነው ቢዝነስ የሚባለው ምንድነው ከዛ ጋር የተገናኙ ምን አሉ የመንግስት አካላቶች ፕራይቬት ካምፓኒዎች ምን አሉ ስታርታፖች የሚያግዙ ያንብቡ I think ኢኮሲስተም ቢረዱትም አሪፍ ነው because like ቅድም ዶሮ ተለምጠሪያውን አይደል I think ጥሪው ሰፋን ግን at least ወጣችሁ ቢያው ታሪፍ ነው ስማች ወደ like the whole picture ቢያውት so that like ዝም ብለው ብቻቸውን ከሚሄዱ ግሩፕ ሆነው ሲሰሩ ብቻቸውን ከሚሄዱ ኢንኩቤሽኖች አሉ እነሱ ጋር አይዲያቸውን ፒች አድርጎት አሪፍ ስኪሎች ያገኛሉ ቅድም ያለችው ቢዝነስ ሞዴሎች እንዴት ነው የሚሰሩት ቢዝነስ ሞዴል ካንቫስ እንዴት ነው የሚሰራው እንዴት ቢዝነስን ቴስት ማድረግ ትችላለህ ሪል ስቴት ላይ ከዛ በኋላ እንዴት አድርገህ ስኬል ማድረግ ትችላለህ የሚለውን ነገር እንዴት ቲም ቢልድ ማድረግ ትችላለህ የሚለውን ነገር መማር ይችላሉ እዛ ቦታ ላይ ሄደው ፋንዲንግ ሂት ነው የሚገኘው የሚለው ነገር ማየት መቻል አለባቸው አትሊስት መጀመሪያ እንዲጀምሩ ወይ ደግሞ ከጀመሩ በኋላ የአይዲያ ፕሩቭ የተደረገውን አይዲያ ትንሽ አንድ ስቴፕ ወደ ማርኬቱ ማውጣት የሚያስችላቸው ነገር ማየት የሚችሉበት እንደሞ ፋንዲንግ ሂት እናገኛለን ነው የሚችለው አሁን መንግስት ኦልሬዲ ኢንቮልቭ ይሆናል ነው እዛ ላይ ያንን እንዲያው አሪፍ ነው ኢትስ ጉድ ታይሚንግ ሬጉሌሽኖች ምን አሉ ስለምሳሌ ፋይናንስ ጉም ያለው ሰው ላይክ ዋንስ ወደ ቢዝነስ ኮድ ላይሰንስ አውጥተው ከጀመሩ በኋላ የሚያውት ነገር ነው so ያንን ቢያነቡበት መጀመሪያ አሪፍ ነው በተለይ አዲስ መጽሐፍ አለ የኢትዮጵያ ኩባንያ ግሚ እሱን ቢያነቡት አዲሱን የስታርታፕ አክስ እንትን ነጋሪ ሲያወጣው so I think it's everywhere you can find it online just google እነሱን ታገኙታላችሁ እሱንም አንብቡት ምን አይነት ቤኔፊቶችን አገኛለሁ ወርሲ የሚሆን ነገር ለማግኘት እንትን የሆነ ሚስዳውት ከመተው ነው I think it's better ያንን ነገር ያንን ኦፖርቹኒቲ ብትጠቀሙበት so አሪፍ ነገሮች እየመጡ ነው ከዛ ጋር በተያያዘ ራሱ ባለሳሳት I think አሁን ስታርታፕ thank you ባለሳሳት አሁን ስታርታፕ በሚኒስትር መዝገብ አለበት ሚኒስትር ኦፍ ኢንፎርሜሽን ኤንድ ቴክኖሎጂ ስታርታፕ ነኝ የሚል አካል ነው so እዛው ካልተገናኙት አካል ተመዘገባችሁ ያው ገቢዎች አያውቃችሁም ማለት ነው so ያ ነገር ኦልሬዲ ፕሮሰስ እየተደረገ ነው መዝገቡ ኦልሬዲ ያላቸው ልጆች ካሉ የሚጀምሩም ካሉ ያንን ነገር ጭንቅላታቸው ውስጥ ያስቀምጣቸው ዘፊንጃ ያ ነገር ማድረግ እንዳለባቸው ማለት ነው that's a very realistic situation I think that I can think so እኔ more general ነገር ነው ልል የምችለው don't be scared to look stupid yeah ማለት እንዴት ነው especially like young ለሆኑ ሰዎች እኔም ትልቅ ሰው ሆኜ አይደለም I'm very young ግን like people who know my age know me and like we get scared because like በጣም ego አለን and you know I don't want to look stupid or I don't want to look dumb ብለን ራሳችን ከብዙ ነገር እንላለን like ከብዙ ነገሮችን ኤክስፐሪመንት ከማድረግ ራሳችንን እንገድባለን and at the end of the day you might look stupid today and nobody's going to remember it who cares exactly. Genuinely nobody cares like people care ማድረግ የሚጀምሩት like ሰርታችሁ ካሳያችሁ በኋላ ነው እንጂ it's not about like in the like designing or like growing process and the other thing I would say is like and I know ታይማችሁን ትራክ አድርጉ you can do like አሁን ብዙ ሰው የሚያስበው like 8 ሰዓቷን ብቻ ነው ከጧት እስከ
ስም like ብቻ እስከ 11 ሰዓት የሚሆን ብቻ ያቺ ሰዓት ብቻ ነች። ከዛ በኋላ like you know የሚሰራበትም ሰዓት እንዳልሆነ ምናምን ነው የሚያስበው። if you actually want to build something like you can do a lot of things in 24 hours. Yeah. a lot እና ራሳችሁን ሳትጎዱ ግን like young መሆን ጥቅሙ like you can push yourself to the limits እስከምትፈልጉት ድረስ and I think it's important ራሳችሁን በደንብ push ማድረግ and don't assume things are not that deep like things are not that deep in it like እንዳልኳችሁ ደግሞ people don't care they don't you just have to make it and like show people yeah that's what I have to say maybe like I'm not to actually ለመጨመር already ኢንስም ስላለፈችበት I think that's some of the ለአንዳንድ ልጆች it's a good start ወደ green pill ፕሮግራም ላይ ወደ ጂም ቢያደርጉ I think they can learn a lot and find a good friends actually. I think አብዛኞቹ እኔ ምስክር መሆን እችላለሁ የግሪን ፒል የፎርስ ባች like ተመራቂ ነኝ and like I've found a lot of mentors and ከፍሬ ጋር ቲም ጋም like as an internship like ገብቼ እየሰራሁኝ ነው and plus ደግሞ like there are a lot of amazing things and እንደዚህ አይነት ጥሩ ስፔስ ውስጥ ስትሆኑ you can understand and you can see that you know people actually try and it's okay to try and things can happen, things can work out. So definitely green pill ግቡ training ውሰዱ so ከዛ ባለፈም ግን ሌላኛው ሁሉም እየተባለ ነው ግን ሁሉም ከራስ ፐርስፔክቲቭ አንደኛው ነገር ቢዝነስ ራሱን መጀመር ወይም ስታርትአፕ ፋውንድ ማድረግ ላይ ተጠበቅባችሁ ይችላል ያላችሁን ነገር ማውቃችሁ the most important thing አሁን ለምሳሌ if you have good skill ኑኛ ጋስቲ ወይ እንተ ሄዳ ሂድ ውስጥ ሰሞጋ በቃ ከነሱ ጋር የምትሰሩበት ፓርትነር ላይ መሆንበት ቻንሳችሁ ሰፊ ግን መጀመሪያ ያላችሁ ምንድነው so know somebody so if you have good maybe እዚህ ጋር እኛ ጋር weakness ሊሆን ይችላል so አብረን የምናደርግባቸው ነገሮች ሊኖሩ ይችላል ሁሉም ጋር ሁሉ ስለዚህ የሆነ ስታርትአፕ ሄዱ you have some skill ለምሳሌ እናንተ ሴልስ ስኪል ሊኖራችሁ ይችላል የማውራት የመግባባት የመሸጥ ሰዎቹ እነሱ ፕሮዳክት ኖራቸው ካልቻሉ so እነዚህ ሊደርግላችሁ ማለት ይችላል ግዴታ ሁሉንም ነገር በራሴ ካላረኩት ብቻ at the first thing so skill ካላችሁ that's good so ሌላኛው ሜንቶር ምናምን ሲባል ብዙ ጊዜ እኔ ፊልም ላይ ምሳሌ ምናምን የሚመስል 40 ዓመት ሰው ይከፍላል ምናምን no አሁን 20 is በቃ the most experiment የምታረጉበት time the fail የምታረጉበት time so በዚህ ታይም ላይ ነው ሜንቶር የሚያስፈልጋችሁ so በዚህ ታይም ላይ ሜንቶር አላችሁ ማለት በቃ the best ያበደ ነገር ማለት ነው ከዛ ሌላ ስታርት ስትሄዱ እንደተባሉ በአንዴ በመጀመሪያው ስታርትአፕ ቻንስ ከሆነ ግን ፊል እያደረገ በቃ 5/4ኛው ላይ ነው የሚሳካራቻል እንደዛ ከሆነ so ቢልድ ማድረግ ያለባችሁ ቢዝነሱን ሳይሆን ስታርትአፑን ሳይሆን ቲሙን so you should build so እሱ ስታረጉት let them ስለዚህ ቲም ቢልድ ማድረግ ያስፈልጋል ከዛ ባለፈና ትልቁ ዋነኛው ነገር እኔን በጣም የጠቀመኝ ነገር ቢኖር ኔትወርክ is the most important thing so በጣም the most important thing ላይፋችሁን የሚያውቃሉ so ሰዎች አሉ የምታውቋቸው ሰዎች አሉ ማለት ምናምን በጣም ፐርፌክት ያደርጋል እና በተቻለ መጠን ብትጣሉ ብትጋጩ እንኳን በሩል ቶታሊ ሙሉ ለሙሉ አትስቡ ገርበብ ራሱ አድርጉት so መቼ እንደሚያስፈልጋችሁ አታውቁትም so ዘር አርበጣ so ስለዚህ እነሱ ነገሮች ያቸው ከዛ የምትፈልጓቸው ጥያቄዎች በተለይ ስታርትአፕ ዙሪያ ላይ ዲስከስ እንዲደርጉ ተቆርጦ ቶፒክ ካሉ ኮሜንት ላይ አስቀምጣችሁ ከዛ ባለፈ ቃል እንዳልኳችሁ የሚያስፈልጉ ጥያቄዎች አሉ ታፍ የምትሏቸው ጥያቄዎች ካሉ ከበሉ ለእናንተም ሪዋርድ ይኖረናል ማለት ነው እና ሰብስክራይብ በማድረግ የአሪፍ ቶክ ቤተሰብ ሁኑ